የክርስቶስ ሕማም ከህክምና አንፃር እንዴት ነው የሚታየው? ሐኪም ስትሆን ነው የምትረዳው። ሄማቶድሮሲስ ይባላል ይሄ በሽታ። በዚህ ዓለም ታሪክ ከ12 እስከ 14 ሰዎች ላይ ብቻ ነው ያጋጠመው። በጣም ኤክስትሪምሊ ሬር ኬዝ ነው። ያለቀ አይመስለኝም የእግዚአብሔር ስነ ልቦናዊ ጉዳት። ዛሬ ምን ሰድቧለን፣ ዛሬ ምን ዘብትበታለን። ስጋህን በልቼ ደምህን ጠጥቼ ሲኦል ብታወርደኝ አብረን እንወርዳለን እኔ ምን ቸገረኝ ያሉት ማለት ነው። ይሄን እኮ ነው የህማማት ቀን እንዴት ነው የሚያልፍልህ? ፊዚካል ሄልዝ አለ፣ ሜንታል አለ፣ ሶሻል ሄልዝ አለ። አዳም ሶስቱንም ጤና ነው ያጣው በሰዓታት ውስጥ ሲከዳው ጴጥሮስ ዞር ብሎ አየው ማለት እኮ ፔኑን አስ ለስልክ መግዣ 7000 ብር ተሰጥቶ በ5000 ገዝተ በ1000 ብሩ ቴዎሎጂ ይመስለኛል ወይም ደግሞ ቅድስት ሥላሴ ኮሌጅ ገባህበት በ1000 ብሩ። ነርቭ ስፒኪንግ ኦፍ ነርቭ ጌታችን የተቸነከረበት ችንካሩ ሚዲያን ነርቭ ያለበት ቦታ ነው የተቸነከረው። እግሮቹም እንደዛው ናቸው። በቀላል ኤግዛምፕል ሳስረዳ እዚህ ጋር የሆነች አልናር ነርቭ የምትባላለች የሆነ የጠረጴዛ ጠርዝ ችንካሩን ተው ሲነካ የሚሰማ ስሜት አለ። በእርግጥም እግዚአብሔር ለምን ሰው መሆን አስፈለገው? ዛሬን ከኤልያስ ጋር ጀምረናል። የዛሬው እንግዳችን ዲያቆን ነው፣ ዶክተር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰባኪ ወንጌልነትም እንደዚሁ ያገለግላል። ዶክተር ከሳቴ ብርሃን ገብረ ኢየሱስ ኪዳነ ማርያም አብሮን አለ። ከሱ ጋር ባዘጋጀው መጽሐፍ ላይ ባስተማሩት የኔታ ተመስርቶ ያዘጋጀው መጽሐፍ አለ። በእሳቸው መጽሐፍ ላይ እንጨዋወታለን። ከዛም ውጪ ደግሞ ባሉ አገልግሎቶች ላይ እናወራለን። ከሳቴ እንኳን ደህና መጣ። እንኳን ደህና ቆየኝ። እንግዲያስ ዲያቆን ነው፣ ይሄ ክህነት ነው። ዶክተርነቱ አለ፣ ይሄ ሜዲካል ነው። ከዛ ወጣት ነክ እና ማዕረግና ወጣትነት እንዴት አያስታብይም? የሆኑ ስሜቶች አይሰጡም? ሲበዛብ ማዕረጉ እንዴት ነው ብዬ ነው። እንዴት ቻልክበት? እንደውም እኔ ከማዕረጉ መንፈሳዊ ማዕረግ ስለሆነ የሚቀርመው ባጠራርም ድቁናው ዘግየት ብሎ ነው እንደውም የተገኘው። በቤተክርስቲያናችን ስርዓት ብዙ ጊዜ እንደውም ከልጅነት ውዳሴ ማርያም ጮኸ፣ መልካ ማርያም መልካ ኢየሱስ፣ ግብረ ድቁን ነው ዳዊት ደግመህ ነው እና በደንብ ክት የሆነው አይምሮ ያለው ልጅነት ላይ ስለሆነ ብዙ ጊዜ በልጅነት ነው ክህነት የሚወሰደው። እኔ ዘግየት ብያለሁ። የሰንበት ቤት አገልግሎቱን ስለሆነ ያስቀደምኩት በ11 አመት ግቢ ከገባው በኋላ ነው እንደውም ክህነት የተቀበልነው እና እንዳልኩህ ዘግየት ብዬበታለሁ ለክህነቱ፣ ለመንፈሳዊ ክህነቱ። ያው ዶክተርናው የመጣው ሲያልቅ ነው። ከማስታበይ ይልቅ በዛ በተሰጠኝ ክህነት ምን ሰርቼበታለሁ፣ የምሩን ይመጥነኛል ወይ ይገባኛል ወይ የሚለው ነገር ነው እንጂ የሚጫነህ ራሱ ስሜ ራሱ ትንሽ ለየት ያለ አድርጎ ነው ፋዘር ያወጣው። ከሳቴ ብርሃን የሚባል ስም የመጀመሪያው የጌታ ስም ነው። ወልዱ ለብሩክ ከሳቴ ብርሃን ተሳሃለን እያለ ነው ያጠመቀው ዮሐንስ። ምን ብዬ ነው ማጠምቀው አንተን እኔ በሌላውን ባንተ ስም ሳጠምቅ ሲለው በቃ ያው የብሩክ ያብ ልጁ ከሳቴ ብርሃን የምትገልጥ ይቅር በለን ብሎ የጌታ ቅጽል ስም ሆኖ እንግዲህ የተሰጠ ነው። ከዛ በኋላ የኢትዮጵያ የመጀመሪያው ጳጳስ ደግሞ ቅጽል ስም ነው። ይሄን ስም ተሸክመ ላይ ሌላ ማዕረግ መያዙ ከማስታበይ እኔ ነው እንግዲህ ከማስታበይ ይልቅ ምንድነው እሺ እንደ ዲያቆን በግብረ ድቁ ነው ምን ሰራውበት፣ የትኛውን አተረፍኩበት፣ ገብርኄርን ተሻግረን ነው አሁን የደረስነው በአሉም ላይና የትኛውን መክሊቴን አተረፍኩበት፣ በኋላ ደግሞ ቀብሬ የምጠየቅ ነኝ ወይስ እንደተባለው ቀድመ ባልተቀበልከኝም ነበር እንደሚባለው ነው ወደሚል ነው የሚሄድበት እና መታበይ በፍጹም አይሎም። ኦኬ በ2010 ዓመተ ምህረት ላይ ጥሩ ጊዜ ሳታሳልፍ ቀረህና ከዛ በኋላ የአመቱ መጨረሻ ላይ ስልክህ ምንም እንደዚህ እንደተሰረቀ አየሁኝ እና ለስልክ መግዣ 7000 ብር ተሰጥቶ በ5000 ገዝተ በ1000 ብሩ ቴዎሎጂ ይመስለኛል ወይም ደግሞ ቅድስት ሥላሴ ኮሌጅ ገባህበት በ1000 ብሩ። ችግር እንዲያውም ከእግዚአብሔር ያጣላል በብዙ ሰው ህይወት ውስጥ። እግዚአብሔር ቢኖር የተቸገራለው ነው የሚለው። እነዛ ህይወት ውስጥ የገጠሙት መስቀልቅሎች እንዴት ወደዚህኛው ወደ እግዚአብሔር ቤት ወደ የበለጠ ወደ ማስተማሩ ወደሚፈለግበት የመማር ሂደት እንዴት መራክ?
ይሄን መረጃ ከየት እንዳገኘው ገርሞኛል። ዞሮ ይሄን መጽሐፍ ሳስመረቅ አይ ቲንክ ቅድስት ሥላሴም ስመረቅ የሆነች ጻፍኳት ነገር ነበር ሶሻል ሚዲያው ላይ 2010 ትንሽ አካዳሚካሊም ሌሎች ጉዳዮች ላይም ጥሩ ያልነበረ ጊዜ ነበር። ስለዚህ የሆኑ የነበሩኝ ነፃ ታይሞች በደንብ ራሴን እንዳዳምጥና እንዳይ ነው የሆንኩት። ወደ ኋላ መለስ ብዬ እስከ 12ኛ ክፍል ጥሩ ፐርፎርም አረግ ነበር። ኢንትራንስ ውጤቴም በጣም ቆንጆ የሚባል ነበር። ቶፕ 5 ላይ ነው የመጣሁት። እንደውም ብላክ ላይን እንደምገባ ነው በቃ ኮንፊደንት የሆንኩት። ከዛ ጎንደር ሲደርሰኝ ትንሽ ከቤተሰብ ጋር እዛ በሄድ አገልግሎት ኦሬዲ በጣም የሰፋ ስለነበር እኔ ጋር እዛ ደግሞ ሄዶ ሰምቶ ይቀራል የሚል ስጋት ስለነበር ከኔ ፈቃድም ብዙም ባልተገናኘ መንገድ እነሱ ያው ኤችአር ስለነበር የዩኒቨርሲቲ ፋዘር ወደ አዳማ የመቀየር ነገር እኔ ያው ትራቭል ማድረግ ሌላ ሀገር ማየት በደንብ በቃ እንትን ማለት ነበር የምፈልገውና እዛው ያደኩበት ቦታ ላይ የመሆኑ ስሜት እንደገና ደግሞ መልሰው ወደ ገባህበት አገልግሎት መሄዱ ትንሽ የመሰላቸቱን ነገር ፈጥሮ ትንሽ አካዳሚካሊ ዊክ እየሆንኩኝ መጥቼ ነበር እና ለነገሮች ግድ የለሽ የመሆን ብዙም ትምህርት ያለ መከታተል ነገሩ ሲደማመር ጥሩ ያልሆነ ውጤት ፈጥሮ ነበር። ከዛ በኋላ በጣም ነቃሁኝ። ምንድነው ያረከው ያለውት የሚል ነገር ወሰድኩኝ። መንፈሳዊ ጽሞናም የወሰድኩበት ጊዜ ነበር። ሰኔ ወር 2010 ላይ እኔም ማስተምራቸው 12ኛ ክፍል ልጆች ያዘጋጁት ወደ ላሊበላ ጉዞ ነበር እና ወደ ላሊበላ አብሬ ሄድኩኝ። በደንብ ጸሎት አደረኩኝ ከአምላኬ ጋርም ከቅዱሳኑ ጋር በተለይ ከቅዱስ ላሊበላ ከቅዱስ ሚካኤል ካሳደገኝ ጋር በደንብ ተነጋገርኩ ይመስለኛል። ተርኒንግ ፖይንት ምለው እሱ ነው። ከዛ ስመለስ ሙሉ ነገሬን አስተካከልኩ። በ2011 ምንድነው የጎደለኝ ምንድነው ማስተካከል ያለብኝ የሚለውን በደንብ አሰብኩኝ። ኦኬ ቅድስት ሥላሴ መንፈሳዊ ኮሌጅ መጀመር አለብኝ። ሰባኪ ወንጌል ነኝ ግን በቃ ዝም ብሎ ዘልማዳዊ መሆን የለብኝም ሳይንቲፊክ መሆን አለብኝ። አለቃ መሰረት ጋር ኦን ኤንድ ኦፍ ነው ጋባው ወጣን ወንበር ይዤ በስነ ስርዓት መማር አለብኝ። የቀሩኝ ነገሮች ማስቀጠል አለብኝ። ድቁና ክህነት መቀበል አለብኝ የሚሉትን ነገሮች ወሰንኩኝ። እስከዛ ሰዓት ድረስ መጽሐፍ ተውሼ ነው ማነብ መግዛት አለብኝ ምናምን በቃ እነኚህን ውሳኔዎች 2011 አስኬድኩኝ ማለት ነው። 7000 ብር የተሰጠኝን 5000 ስልክ ተገዛ ኦነር ስልክ። ከዛ በኋላ 1000 ብሩን ተመዘገብኩ በቅድስት ሥላሴ 1000 ብሩን 650 ብር አውጥቼ የዳንኤል ክብረት መጽሐፍ ገዛው። 11 አመት የተሰረቀው መጽሐፍ አንተ በደንብ ጀርባዬን አጥንተ የተሰረቀው መጽሐፍ በጣም ነው የሚቆጨው። የመጀመሪያ የቅድስት ሥላሴ ስንትን ስንሄድ የገዛ ነው እና ብዙ ነገሮችን እዛ ላይ ጀመርኩኝ ማለት ነው። እና ወደ ራስ መመለስ ወደ ልቡ ተመለሰ የሚለው ማለት ትንሽ ወጣ ብዬ ነበር። ትንሽ እቺ ጉርምስናዋም ስለነበረች ወጣ ብዬ ነበር። ትንሽ ቤተሰብ የሚያስበውና እሱ የሚመኘው ነገርና አንተ የምታስበው ነገር አልገጥም ሲል የሚፈጠርብ ፐርሰናሊቲ ዲስኦርደር በለው የሆነ ኬኦስ አለ። ብቻ አውት ኦፍ ኬኦስ የሆነ ኦርደር ግሮ ያደርጋል። ስለዚህ ከዛ ኬኦቲክ ነገር ውስጥ ዛሬ የሚያቀኝ ሰው የሚያቀኝን ማንነት ወለድኩ ብዬ ልናገር ይችላል። ተፈጥሯችን ውስጥ ነጻነት ፈላጊዎች ነን እኛ እንዲሁ በቃ ነጻነት እንፈልጋለን። ከእድሜያችን መሃል ደግሞ የልጅነትና የወጣትነትን ያህል ነጻነት ፈላጊ ታይም የለም። ወጣትነት ማለት ነጻነት ነው። ሁሉም መፈለግ፣ ሁሉን ለማግኘት መጣር፣ መሞከር፣ ደፋር መሆን ምናምን ናቸው። ክህነት ደግሞ ኃላፊነት ነው። ስለዚህ ነጻነትና ኃላፊነት ይጋጩበታል ማለት ነው። አንድ ወጣት ሰው ክህነትም ተሸክሞ እንደገና ወጣትነቱም አለና ነጻነትና ኃላፊነትን እንዴት ያስታርቀዋል? ኦኬ ሐሳቤ ከገባክ ለምንድነው ወዴት አንድ ሲስበው ላለመሳብ ሲሞክር ነጻነቱ ሲስበው ክህነቱ ይዘዋል። ክህነቱ ውስጥ ሰምጦ እንዳይቀር ደግሞ ኔቸሩ አለ፣ ተፈጥሮ አለ። ገና ማቹር ያላረገበት ኤክሰለንስ ያልሆነበት ብዙ ጉዳይ አለ። ለዛ ይመስለኛል አባቶቻችን አርቀው ክህነትን ከሆነ እድሜ ወደዛ እያደረጉት የመጡትና ነጻነትና ኃላፊነት ተጋጭተውብህ ያውቃሉ ወይ? አዎ በደንብ ማለት ፈተና የሚባለው ይሄ አይደል? ይሄ ነው ፈተና ነው። እንደ ድቁና በክህነቱ በሰሞንኛ አገልግሎት ቀድሰህ በመታቆርበት ታይም ለምሳሌ የማታረገው ነገር አለ። አንደር ኖርማል ሰርከምስታንስስ መደበኛ የሆነ ነገር ማለት ነው። ለምሳሌ ቀድሰህ ወጥተህ ከባለቤት ጋር የምትፈጽመው በተቀደሰ ትዳር ውስጥ የሚፈጸም ነገር ለተወሰኑ ጊዜያት ቀናት ላይፈጸም የሚችልበት ነገር ይኖራል። ኢቭን ቅድመ ክህነት ራሱ
ንጽህና ያስፈልጋል ከዛ በኋላ ወደ ቅስና ለመሄድ ተክሊልህን መጠበቅ አለብህ ካህን ስትሆን አገልጋይ ስትሆን መታየት የሌለብህ ማድረግ የሌለብህ ነገር አለ ገባበት ይሄን አምነ ነው መግባት ያለብህ አምኜ ነው መገባበት ከምን ይከለክለኛል ምን ይፈቅድልኛል የሚለው ለማገናዘብ የሚያስችል ፊዚካል ሜንታል ሶሻል ማቹሪቲ ውስጥ እንድትሆን ነው አባቶች የሚቆጥሩት ግን አሁን ያ አልሆነም ነው በተለያየ ፋክተሮች አሁን ቅድም ጠቀስ ባልኩል እና ኢንቫይሮንመንት ያለህበት ቦታ የምታገለግልበት ቤተሰብ ጓደኛ ብዙ ተጽዕኖ ውስጥ ይከታል እና ለምሳሌ አሁን ድቁናውን ዘግቼ የተቀበልኩት ብያለሁ እና አንዳንድ ጊዜ ዝም ብሎ ስሙ ማረጉም ደስ ሊል ይችላል በቃ አሁን ዲያቆን ዶክተር ሲባል በቃ ከመመኘት ልትገባበትም ትችል ይሆናል የምር ድቁናው ምንድነው ምን አይነት አርኡት ምን አይነት ህማማት ምን አይነት አክሊለ ሶክ ነው አገልግሎት የሚለውን ብቻ ማገናዘብ ሳይሆን እንዲሁ ስሙን ወይም ደግሞ አገልግሎቱም ስለሚያጓጓ ለታይትልም ብቻ ሊሆን ይችላል ገባ እና በዚህ ደረጃ እንኳን ላታስበው ትችላል የምታስበው ሰብጀክት ማተሩን በደንብ ኢንተርቴን ስታረግ የምር ዲያቆን ስትሆን የምር ቦታው ላይ ስትገኝ እንደዚህ ነው እንዴት ይላል አትወጣበትም ገብተህበታል ሳታስበው ነው የገባው ያ መፋጨት ወይ ወደ ቀናው ጎዳና ይሰራሃል ወይ ደግሞ ሸዋጅ ያረጋል ወይም ደግሞ ምን ነው በቀረብኝ እኔ እኮ ድሮ ዲያቆን ነበር እኔ እኮ እንደዚህ ነበርኩ ብለህ የምትደሰኩር የውጪ ሰው ትሆናል የነበርኩ ሰው ትሆናል ከሶስቱ ያንዱ ትሆናል ስለዚህ ያው እየተጣሉ እየፈተኑ የሚቀጥሉና ኢቭን ተሰርተህ ማቹር አርገህም ወደ ከነቱም ወደ አገልግሎቱም ገብተህ የእድሜ ልክ ፈተናዎች ሆነውም ይቀጥላሉ አይጠፉም በጣም ጥሩ ወደ አንተ እንመለሳለን ቀስ ይያልን ደግሞ ወደ መጽሐፉ እንሂድ መጽሐፈ መሰረት የተሰኘው መጽሐፍ ጠንካራ መጽሐፍ ነው እንደ መጽሐፍ የኔ አይነት ምእመን አንብቦት በለመድነው ማይንድ ሴት የሚሄድ ሳይሆን በጣም ጥሩ አገላለጽ ሊቀ ጉባኤ አብርሃም ሰይፈ የተባለው ሰው ምን ይላሉ ለነገረ መለኮት ተመራማሪዎች እጅጉን ጠቃሚ ዶክመንት ነው ይላሉ ማለት ለነገረ መለኮት ማለት ይሄ ምናምን አለው ምን ያመንኩ ነው ወዴት ነው የሚሄደው ማን ያመጣኝ የሚለው የአምላክን አሰራር የኛን ስሪት የተፈጥሮን ሁኔታ ሁሉን ለመረዳት ለሚፈልግ ሰው ጥንቅቅ ያለ መጽሐፍ ነው አካዳሚክ መጽሐፍ እንደሆነ ይሰማኛል ለምን እንዳልኩ ከነግርሃለሁ መጽሐፉ ግን አንተን ይመስላል ምን ማለት ነው የሰንበት ትምህርት ቤትና የአብነት ትምህርት ቤት ብዙ ጊዜ እኔ ባደኩበት ቤተክርስቲያን ጽንፍ ለጽንፍ የሚተያዩ አካላቶች ናቸው ምን ማለት ነው የአብነት ተማሪዎቹ ሰንበት ተማሪዎቹን ብዙ እንደማያውቁ ይነቋቸዋል እኔ ባደኩበት ቦታ የሰንበት ተማሪዎቹ ደግሞ ምንድነው መዘመር ብቻ ነው እየተባሉ ላይክ ዲስከሬጅ የሚደረጉት ግሩፖች ናቸው ብዙ ጊዜ እነዚህኞቹ ሰንበት ተማሪዎች ደግሞ እነዛን የሚሉት ምንድነው እናንተ ተቀድሳላችሁ እኛንን የምንዘምረው መጨረሻ ላይ ነው እና የኡቀት መበላለጥ ምናምን ያለበትን ያንን ማይንድ ሴት ሊቀይር የተዘጋጀ ይመስላል ይሄ መጽሐፍ የቤተክርስቲያን አብነት ትምህርት ቤት ውስጥ ያሉትን ስለ ፊደላት ስለ ሰዋሰውም እዚህ ላይ እንዳለ ሁሉ በዛው ልክ ደግሞ አማደ ሚስጥር እንግዲህ እኔ አማደ ሚስጥር ማለት የዛሬ ስንት አመት አቋለው ብዬ በቃ ምኮራበት የነበረው ነገር ነው ገብቷል ግን አዲስ ነው ሁሉ ጊዜ ለካ እንደ አዲስ መመራመር መጠየቅም ይፈልጋል ለዛ ነው የመጽሐፍ ነገረ መለኮትን መመራመር ላይ ፈልግ ሰው ጥንቅቅ ያለ ነው የሚለውን ኤክስፕሬሽን መጋራው አንተንም ይመስለው ደግሞ አንተ ሁለቱም ውህድ ነህ ቀደም እንዳልከኝ ሰንበት ትምህርት ቤት ውስጥም አለክ እንደገና ያብነት ትምህርት ቤቱም አልፈህበታል ምንና ምን ናቸው ሁለቱ ከሱ በጀምር ደስ ይለኛል አብነት ትምህርትና ሰንበት ትምህርት ቤት ምንና ምን ናቸው ቦምብ የሆኑ ጥያቄዎች ናቸው እግዚአብሔር ይሁነኝ አብነት ትምህርት ላይም ሰንበት ትምህርት ቤት ላይም በመጠኑ ቃርም ያለው ያው ሰብስብ ያለው አይባልም ቃርም ያለው ነው እውነት ለመናገር እኔም የግሌን ኤክስፒሪየንስ ነው ማወራው እኔም በነበርኩበት አካባቢ ተመሳሳይ ነገር ነው ያለው ለምሳሌ እኔ ከ2002-3 ጀምሮ ህፃናትን ሲይዝና ሳስተምር ትንንሽ የህፃናት ይማራሉ ከኛ እጅ የሚገርምህ ነገር ድቁና የሚያስተምሩ መርጌቶች አሉ እኛ ደግሞ የሚያገለግሉና የሆነ ሰዓት ላይ ከሰንበት ቤት ይጣፋሉ ምናስተባቸው የት ነው ሲባሉ ድቁና እየተማሩ ስለዚህ ምን ችግር አለው ድቁና ይማሩ ጊዜው ተጋጭቶ አይ አይደለም የኔታ ሰንበት ቤት አትሄዱ ስለሚሉ ነው ይባላል
ወደዚህ ወደ መቅደሱ ሰፈርም ስትሄድ ደግሞ ዲያቆናት ለሰንበት ድሮ እንደዚህ አልነበረም ስንጠይቅ እንዲያውም በእኛ ታይም 90ዎቹ አጋማሽ ላይ ዲያቆናት ናቸው የሚያስተምሩት የነበረው ሰንበት ተማሪዎችም የነበሩት የሆነ ሰዓት ግን ተቀየረ እና ራይቫሎች ነበሩ የመናናቅ የመጠላላት ነገር ለምን እንደሆነ በጣም ፕሮዳክቲቭ የሚያደርገን ነገር የሚገድልብን ነገር አድርጌ ነው አሁንም ድረስም ወስደው ምናልባት የግል ኤክስፒሪየንስ ስለምታወራ ነው እንጂ ሌሎችም ቦታዎች እንደዛ አይነት ነገር ሊሆኑ ይችላሉ ለኔ ሁለቱም ቦታዎች ላይ እንደ ሰነበተ ሰው አብነት ትምህርትና ሰንበት ትምህርት ቤት የሬጉላር ትምህርትና የዊኬንድ ትምህርት አርጌ ነው መቆጣቸው ለምሳሌ አንተ መደበኛና ዋና ትምህርትን በሬጉላር ትማርና ተጨማሪ ትምህርት ዊኬንድ ላይ ኤክስቴንሽን እንደምትማር ያለ ትክክለኛውና ኦሪጂናሉ ትምህርት የሬጉላሩ ትምህርት ውክል የሆነው የአብነት ትምህርት ነው እኔ መነሻዬ ከሰንበት ትምህርት ቤት ስለሆነ ልክ አንተ አማደ ምስጢር መኮራበት እንደምትለው እኔ ደግሞ ባንዲራ ያርጌ ማውለበሎ አማደ ምስጢር ነበር የሚገርም ሴቶች ነበር ያስተማሩ እነ መምህርት ሮማን መምህርት ራይል ነበር ያስተማሩና በቃ የሆኑ ኮዶች አሉ በቃ ለምሳሌ ስላሴ ስንት ናቸው አንድም ሶስት ናቸው በአንድነታቸው በዚህ ምን ማለት ነው አንድም ሶስትም ማለት የሚለውን በስነ ስርዓት የምትረዳው ግን አብነት ትምህርት ስትሄድ ነው አንድም ብለህ እና አለቃ መሰረትን ሳገኛቸው መጀመሪያ የተዋወቅናቸው እሳቸውን 2004 በአይማደ ምስጢር ትምህርት እንዴ እንደዚህ ነው እንዴ ይሄ ትምህርት ነው ያልኩት እና ከዛ በኋላ ደግሞ ጉባኤ ቤት እንደገና አገኘሁት በግል እንደ ቪአይፒ ትምህርት በለው በቃ ወንበር ይዘን ስንማር ደግሞ እንደገና ሲደግሙልን ሌላ ታሪክ ነው በቃ ስለዚህ የእግዚአብሔር ነገር እግዚአብሔርን ስትማር አንደኛ በእምነት የምትቋጨውና መዘጋዋል ተመራምረ ማደርስበት ያለውን የተቀመጠውንም ደግሞ ደጋግመህ ከየመጽሐፍቱ ከየሊቃውንቱ እንደ ንብ ቀስመ የምትሰራው ነገር ጥሩ ይሆናል ስለዚህ ኦሪጂናሉ ነገር ያለው አብነት ትምህርት ቤት ነው ምንም ጥያቄ የለውም ቤተክርስቲያንን ቀጥ አድርጎ ያዘው አገልግሎቱ በአራቱ ጉባኤያት የተቀመጠው የአብነት ትምህርት ነው ሰንበት ትምህርት ቤት ታዲያ ምንድነው ከዛ የተወጣጣውን የተጨመቀውን ጭማቂ ዝማሬውን ትምህርቱን የምታገኝበት ባይመቻው ለምሳሌ ሬጉላር ትምህርት ባይመቻ ኤክስቴንሽናል የምትማር ስለዚህ ለዛ አብነት ትምህርት ዴዲኬትድ ሆኖ በቃ ማለት ከጉባኤ ውሎ ምስጢር ለማደላደል የሥራ የትምህርት መጨናነቅ ውስጥ ላለ ሰው ቢያንስ ቃል እግዚአብሔርን በሳምንት አንዴ የሚሰማበት በመዝሙር መልክ ያን ሁሉ ጥቅል ሐሳብ የሚገልጽበት ነገር ነው ለኔ ተመጋጋቢ መሆን አለባቸው አንዱን መርዳት አንዱን መደገፍ አለበት መጽሐፉ 3 ምዕራፎች አሉት የመጀመሪያው ምዕራፍ አንድ ስነ ፍጥረት አለው አማደ ምስጢሩ አለው መቅድም እርባ ቅምር ነው የሚለው መቅድመ እርባ ቅምር አንድ ላይ ነው የሚነበበው ኢንትሮዳክሽን ቱ እርባ ቅምር እንደማለት ስለ ሰዋሰው ነው የሚያወራው ሰዋሰው ነው እርባ ቅምር 4 ክፍል አለው ያው መጽሐፉን እንዳየው እርባ ግስ እርባ ቅምር አገባብ ዘር ነበር የሚባሉ ሴግመንቶች አሉትና እርባ ቅምር ከሚለው ኢንትሮዳክሽኑ ነው ይሄ ሙሉ ሳይሆን አሁን እሱ ልክ የኔ አይነት ወና ሰው አያውቀውም አሁን እሱ ለምንድን ነው የማያውቀው አካዳሚክ ነው ያሉት ለዛ ነው የመጽሐፉ ጀርባ ላይ ማስታወሻው ላይ የነገረ መለኮትን ጉዳይ መመራመር ለሚፈልግ ሰው ይጠቅማል ያሉት ከያንዳንዱ ቃላትም ነገረ መለኮት የበለጠ ስለሚሰራ ወይም ስለሚታወቅ ከዛ ፍካሬ ዘጻድቃን እናገኛለን ማለት ነው ከዛ ወደ ምዕራፍ 2 ስንሄድ ለጥያቄዎች መልስ ሲሰጡ ነው የምናገኘው ምዕራፍ 3 ደግሞ የህይወት ታሪካቸውን እናነባለን ከዛ በኋላ ዜና ማርያም እናገኛለን ከዛ እሳቸው ስለ ሊቀ መዘምራን ለአከ ማርያም ወልደ ኢየሱስ የተጻፈውን እናገኛለን ወደ ምስክርነቱ በኋላ እንመጣለን በጣም የገረሙኝ ምስክርነቶች ናቸው መጨረሻ ላይ ያገኘዋቸው ከልጆቻቸው የተሰጡት እነዛ ጽሁፎች ስነ ፍጥረትን በሚመለከት የተጻፈው መጽሐፍ ካልተሳሳትኩ አክሲማሮስ ይመስለኛል ስለ ስነ ፍጥረት የሚያወራው እሱን ያነበበ ሰው ይሄንን ሲያነብ የበለጠ ይገባዋል ይረዳዋል ብዬ አስባለሁ በእኔ አረዳድ አሁን ካለንበት ጊዜና ወቅት ግን ባንዴ ልቤ የሄደው አማደ ምስጢር ላይ ነው ያውም ምስጢረ ቁርባን ላይ ነው በአንድ ስብከትህ ላይ እግዚአብሔር ለምን ሰው ሆነ ብለስ ታስተምር ሰምቻለሁ ሰው የመሆኑ ምክንያት ምንድነው ለዛ ቀላሉ መልስ የጠላትን ስራ ያፈርስ ዘንድ በሚል 30 ደቂቃ 40 ደቂቃ ገደማ የምትሆን ትምህርት እንደዚሁ ሰምቻለሁ እኛ ትንሽ ማስፋት ያለብን ይመስለኛል እዛ ሰዓት ላይ ብዙ የተመቸህም አልመሰለኝም ለማብራራት በርግጥም እግዚአብሔር ለምን ሰው መሆን አስፈልገው
መዝሙር 8 ቁጥር 1 ላይ ምን ይላል? እግዚኦ እግዚእነ ጥቀ ተሰብሐ ስምከ በኩሉ ምድር፣ አቤቱ ስም በሁሉ ተመሰገነ። እስመ ተለዓለ እበየ ስብሐቲ ከመልዕልተ ሰማያት፣ በቃ ክብርህ ሰማያትን ከፍ ከፍ አድርጎ መላ ይለና እማፈ ደቂቆ ሕፃናት አስተላለው ከስብሐት፣ ያው ያሳለፍነው ሆሳዕናን ከሕፃናት ከሚጠቡ ልጆች አፍ ምስጋናን አዘጋጀ ብለ ስጋዩን ነገር ይጠቅስና በእንተ ጸላኢ ስለ ጠላት ብለ ከመትን ስት ወለ ጸላኢ ወለ ገፋኢ ጠላትን ደስ አይበለው ብለ ከዛ በኋላ ስመንለኤ ሰማያተ ግብረ አጻብኢ ከያለ ይሄድና ምንትኑ እቱ ሰብ ከመተዝከሩ ታስበው ዘንድ ሰው ምንድነው ወምንትኑ እጓለማያው ከመተሐውጹ እንደዚህ በበረከቱ ጎበኘው ዘንድ ምንድነው ሰው ብሎ ያው ከመላእክት በጥቂት ያሰነስከው ከዛ በኋላ ክብርን ሾንኮ ይላል። አንደኛ ዮሐንስ ላይም ስብከቱ ላይ ተጠቀስኩት ጥቅስ ላይ አስተርአየ ወልደ እግዚአብሔር ከመይን ስቶ ገብሮ ለዲያብሎስ የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ የሚሉ ሁለት በጣም ሁሉ ጊዜ ስትራይክ የሚያደርጉኝ ጥቅሶች ናቸው መነሻዎች። እርግጥ የሌሎች ኢንፋክት ትልልቆቹ ሰባኪያን ሰብከውታል። ይሄን ምንድነው ሰው ለምንድነው በዚህ መጠን የከበረው በእግዚአብሔር ዘንድ ገና ከስነ ፍጥረቱ ጀምሮ ማለት ያው ስነ ፍጥረት ላይ መቼም አንበባዋል ከሁሉ መጨረሻ መፈጠሩ የሁሉ ጉልላት መሆኑ ኦልሞስት ከጠፈር በታች የተፈጠሩት ሁሉ ለሰው ናቸው ባይዘው። ለዛ ነው ሰማይና ምድር የሚያልፈው የለማ በቃ የተፈጠረለት አካል በቃ አዲስ ሰማይና አዲስ ምድር ስለሚገባ በአምሳሉ መፍጠሩ በእጁ አበጃጅቶ መፍጠሩ የህይወት ትንፋስን እፍ ማለቱ ይሄ ሁሉ ነገር ላይ ደግሞ ኦንቶፕ ኦፍ ዛት ሰው መሆኑ እንደ ቀላል ነገር የሚታይ አይደለም ስንለምደው ማለት በቃ ጆሮአችን ለመደው አምላክ ሰው ሆነ። መጋቢት 29 የሚከበረው እኮ የጽንሰቱም ዓለም የተፈጠረበትም ዓለም የሚያልፍበትም ያቺን ቀን ጠብቆ መጸነሱ ራሱ ያለ ምክንያት አይመስልኝ። ዓለም የተፈጠረበት ነው መጋቢት 29። ጌታ የተጸነሰውን በዛ ዕለት ነው የተነሳውን በዛ ዕለት ነው። በ27 ጥንተ ስቅለቱ ሆኖ በ29 ዳግም ይመጣው መጋቢት 29 ሁሉም በዘመነ ዮሐንስ የተፈጸሙ ናቸው። ዘመነ ዮሐንስ ለምን ሆነ? ዮሐንስ በወንጌሉ አብልቶ አስፍቶ ከላይ የመውረዱን ነገር ቃል የመሆኑን ነገር ስለጻፈ ፓተርኖቹ ያስደንቋል። ስለዚህ ለምን ሰው ሆነ እኛን ሊያድነን እንደ እግዚአብሔር እኮ እግዚአብሔር ነው። ግዴታ ጨርቅ ታጠቀ መስቀል ተሸከመ እንዲባልለት ግድ አይደለም እኮ ዝም ብሎ ጆሮውን ጠምዝዞ ይዞ ዲያብሎስን በል በቃ ይበቃሃል ማለት ይችላል ነበር። ምንድነው ሞቲቭ የሚለው ያው እንግዲህ ከወንጌላዊኑ ጀምሮ ሲያመራምር የነበረ ነው። ያው ወደ ኋላ ስትመለስ እንግዲህ ወደ ፈተናው ስንሄድ ዲያብሎስ እንዴት ፈተናቸው የሚለውን ስታጠና ከኦሪት ዘፍጥረት ወደ ሔዋን ሄዶ ሰላም ለኪ ኦ ንግስተ ሰማይ ወምድር ባላት ጊዜ ያው ጸሎት ላይ ስላልነበረች ደስ ፈቃለች ነው የሚለው ትርጓሜያችን። ደስ አላት በልቧ ሐሴት አደረገች። የሰማይ ንግስት አልነበረች። የሌላትን ነገር በመስጠት በከንቱ ጣሪስ ከጠመዳት በኋላ እንደማያውቅ ሆኖ በእውነቱ ከዚህ ቦታ አትብሎ ያላችሁ ነገር አለ ብሎ እንደማያውቅ ጠይቆ አስለፈለፋትና የልብህን ሰይጣን መጀመሪያ ያስለፈልፋል። ያው በልብ ያለን የሚያውቅ እግዚአብሔር ስለሆነ እሱ አያውቅ ልብህን ለማወቅ ለፍላፊ ያረግህና ከዛ ተነስቶ ይፈትናል። አትብሎ ያለን አለ ከዚህ ስትለው አይ እኮ አምላክ እንዳትሆኑ አላት ማለት ነው። አይ አታውቅም አልነበር እንዴ እንዳትል የጸሎት ኃይሏ ተነጥቋል። ከንቱ ዳሴ አስሯታል። ስለዚህ ንግስተ ሰማይ ወምድር በሚል ጣላት። አምላክ ትሆናላችሁ በሚል ውሸት ሽንገላ ጣላት። አዳምንም ያወንን አሁን እግዚአብሔር ለምን ከሌሎቹ ፍጥረታት አብልጦ በአምሳሉ እንደፈጠረን ለምን በዛ ደረጃ እንዳከበረን ለምን የምድር ገዢ እንዳደረገን ስለማናቅ ለምን ዲያብሎስን ቆይ ንግስተ ሰማይ ወምድር ብሎ የሌላትን ሰጥቶ አይደል ያሳታት? እኔ ደግሞ እኔን የምትወልደኝን እመቤታችንን ንግስተ ሰማይ ወምድር አስተኝቼ ላሳፍረው ለምን አለ? ለምንድነው ይሄንን ጥበብ ለመጠቀም የፈቀደው የሚለውንም መመለሳችን ምንናቀው ለዚህ ነው እሱ ያን ያደረገው ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል በሚል ብቻ ነው። የእግዚአብሔር ነገር ስለሆነ የሆነ ሰዓት ላይ አምነህ ነው የምትተው ልክ ነው ወይ ራሱን ስናገኘው እንጠይቀዋል። ዕውቀታችን ከሱ ጋር ስንሆን ይሰፋል ስለሚል ማለት ነው። ግን ትሩዙ ይሄ ነው። ጠላትን ደስ አይበለው ብለህ ነው ያለው። ደስ እንዳይለው አምላክ ትሆናላችሁ አይደል ያልከው? ይሄው አምላክ ሆነልህ አዳም በተዋህዶ የቃል ገንዘብ ለስጋ የስጋ ገንዘብ ለቃል በሆነ ጊዜ እንት አሁ ለቃል ከሆነ ለስጋው እንት አሁ ለስጋ ከሆነ ለቃል ያለው ቄርሎስ ማለት ነው። ገንዘብ አደረገ ወረሰ።
ይሄ መዝሙሩን ላይ የተናገረው ማለት ነው። ስለዚህ በሁሉ ሾምከው ይሄ ከብረ ተለዓለ ሀየሰ ነገሰ ወረሰ የሚለው ሁሉ ለስጋ እንግድነት የተነገረ ነው። እግዚአብሔር ነገሰ ተቀባ ብሂል ተሰብአ ይላሉ። ተቀባ ማለት የተቀባው ስጋን ነው ሰው ነው እየተባለ ነው የሚተረጎመውና አነሳው ማለት ነው። አወጣው ሰውነቱን ወደ አምላክነት። ስለዚህ ሰይጣን እቺን ብናገራቸው ይወድቁልኛል ያለውን ውሸት እውነት አደረገበት። ያንን እውነት ሊያደርግበት ነው። ደግሞ መቅደመ ወንጌላችን ላይ እንደተገለጠው በእባብ ገላ ተሰውሮ እሱም ገጹ ግሩም ራእዩ በታየ ጊዜ ያው ዲቴክተብል ስለሆነ በእባብ ገላ ራሱን ሰውሮ የእባብን አንደበት ተጠቅሞ ሳያስታውቅበት እንዳሳታቸው የኛን ገላ ተጠቅሞ በእኛ ገላ ውስጥ ተሰውሮ እንደኛ እየተራበ እየተጠማ አምላክነቱን በእኛ የፍጡር ስጋ ሰውሮ መጨረሻ እስከ መስቀል ሞት ድረስ አምጥቶት መጨረሻ በእሳት ዛንጀር በነፋስ አውታር ሲወጥረው ነው የምናገኘው። መንኡቱ እያለ ነው እንደው ማለት ተመርተዋት ማን ነው ይሄ ያሸነፈኝ በሌላ ስልጣን የመጣ ሰው መስሎኝ እያለ ነው ይለፈለፈ ነውና በመስቀል ጠርቆ ከመንገድ እስኪያስወጣበት ሰዓት ድረስ ከልሎበታል። ሕፃን ልጅን በቀለበት ድመትን በወተት እንደሚያታልሉ እያታለለ እያሳየ አመጣው። በዚህ ጥበብ እኛን ሊያድን ፈቃድ ሆነ። ለምን ሲጀመር አንተ በሱ አምሳል እንዲፈጥርህ ያደረገውን ፍቅሩን መገንዘብ ማትችል ደካማ ሰው እንዴት አድርገህ ይሄን ትረዳዋል? ስለዚህ ምንድነው ምስጋና ብቻ ነው። ስለዚህ ህማማቱን የምናስበው የምንዘከረው ጥልቅ ፍቅሩን እንዴት ያለ ፍቅር ነው ይሄን እንዲህ ያለ ሰው እንዴት ያለ ሰው ነው ብለን ከቅዱስ ዮሐንስ አፈወርቅ ጋር ምናመሰግነው ለዛ በቃ ከተረዳው ማመስገን ነው። በቃ ተገቢውን አክብሮት ደግሞ ዳግመኛ ለኃጢያት ባሮች አንሆን። ጌታርነት ካወጣን ምንድነው የምንከፍለው? ወደ ታች አንወረድ እንደገና በሚለው በስራ በመግለጽ ነው እንጂ ከባድ ነው። እና ሰው የሆነው በአጠቃላይ የጠላትን ስራ ያፈርስ ዘንድ ነው የምንለው ለዛ ነው። ስለ ፍቅሩ ነው ለማዳን ነውኛ እነሱ ሰከንደሪ መልሶች ናቸው። በሌላ መንገድኛ ማዳን እየቻለ ለምን አደረገ ለሚለው መልስ ግን አንድና አንድ መልስ እንዲሁ ስለወደደን ነው። ዓለምን እንዲጠፋ ስለማይወድ አንድያ ልጁን እስከመስጠት ድረስ ዓለምን እንዲሁ ወዷል ማለት ይሄ ነው። እንዲሁ ኤክስፕሌን የምታደርገው ፍቅር አይደለም። ወይም የሆነ ነገር አድርገን እንደውም ጠላቶቹ ስንሆን በልጁ ሞት ታረቀናል። እንደውም ጠላቶቹ ነን። ስለዚህ አፈቀረን ወደደን ከሌሎቹ አብልጦ ወደደን። ስለዚህ በተወጋንበት ሾህም በሾህ እንዲሉ በእጽ የወደቀውን በእጽ ሊያድነው በእባብ ገላ ተሰውሮ ያሸነፈንን አካል በእኛ ገላ ተሰውሮ ሊያድን ያቺን ሽንገላ ቃል ለምን እውነት አላረገውምና አላሳፍረውም ብሎ እንደዚህ ካልኩሌት አድርጎ መጣ እግዚአብሔር እንግዲህ። ስለዚህ ጥበቡን እያደነክ ፍቅሩን እያደነክ ከመኖር ውጪ ምርጫ የለም። ሐኪም ነህና የነገረ ህማማት ከሁሉም ሰው በላይ ለሐኪሞች ይቀርባል ብዬ አስባለሁ። ምክንያቱም ያ ሁሉ እኛ የምንሰማው እንደ ዜና ነው። 6000 ተገረፈ ለኛ ዜና ነው ማለት መገረፍ ምን ፔን እንደሚያመጣ ተጠማ መጠማት ምን እንደሆነ ትከሻው ወለቀ ስንል እኛ በየሰማን የምናልፈው ብዙ ነገር አለ። ሐኪም ይሄንን እንዴት ሊያልፍ እንዴት ነው የህማማት ቀን እንዴት ነው የሚያልፍልህ? ከዚህ ዕውቀትህ ጋር ያሳለፈው ነገር ሰው መሆን ክርስቲያን መሆን እንደገና በጣም ከባድ ያደርገዋል። ግን ደግሞ ጉዳትን ካንተ በላይ ከህክምና ሰው በላይ የሚያውቀው ሰው አይኖርምና የክርስቶስ ህማም ከህክምና አንፃር እንዴት ነው የሚታየው? በጣም ጥሩ ጥያቄ ነው። እንዴት ነው የሚያልፍልህ? ይሄ እንደ ገላትያ ሰዎች ብል ነው የሚሻለኝ። ምክንያቱም እንደ ሐኪም አናቶሚ ፊዚዮሎጂ ፓቶሎጂ እንዳጠና ሰው ስለ ፔን ከሌላው በተለየ መልኩ ሳይንቲፊካሊ አንደርስታንድ እንደሚያደርግ ሰው አይደለም ህማማቱን ተርቲን ሳረገው የነበረው ነው ማለት። እንዲያውም እንደነ መባጽዮን አርባርብ ደረትን እየደቁ መዋል እንደ አረጋዊ መንፈሳዊ ብን ብሎ መጥፋት 70 ዘመን እንደ ቁዙረ ገጽ እንደ ዮሐንስ እያለቀሱ መኖር የኛ ድርሻ ነበረ። ግን ልክ ነው ይሄ ኦ አብዳን 70 ገላትያ እናንተ የገላትያ ሰዎች ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊት ለፊታችሁ ተስሎ ነበር ለእውነት እንዳትገዙ ማናዚ ማረገባችሁ ነው የሚለው። እኛ እንግዲህ አዚም የተደረገብኝ ሰው ነኝ ብዬ ነው ማስበው። ምክንያቱም በህክምና ቋንቋ አንዱን ሴግመንት ብቻ ነው። ለምሳሌ አሁን ኢቭን አሁን ለምሳሌ ከወንጌላውያን አንዱ ዶክተር ነው ታውቃል። ዶክተር ቅዱስ ሉቃስ ሲጽፍ ፐርቲና በቃ ያስታውቃል። በቃ ሐኪም እንደጻፈው ታውቃለህ። ለምሳሌ ሃይ ግሬድ ፊቨር ብንለው አሁን ከባድ ንዳድ እና ሌሎቹ ዝም ብሎ ፊቨር ነው የሚሉት። ሃይ ግሬድ በከባድ ንዳድ ታማ ነበር ይላል።
ካራክተራይዝ ያደርገዋል ፔኑን ራሱ ኦኬ ለምሳሌ ጌታ በጌቴሴማኒ ሲጸልይ ማቴዎስ ወንጌል የሉቃስ ወንጌል 22 ላይ ምታነባው ቁጥር 41 እስከ 45 አካባቢ ላይ ሲጸልይ እቺ ጽዋ ከኔ ትለፍ ሲል በታላቅ ጭንቀት ይጸልይ ነበር በታላቅ ፍርሃትም በጋርም ይጨነቅ ነበር ይላል ይሄንን አልጻፉትም ሌሎች ወንጌላውያን ጭንቀት ራሱ ሳይኮሎጂካል ፔን እንደሆነ ስለሚረዳ ነው ጌታ የታመመው ህማማት ብዙ ጊዜ ፊዚካሉን ነው የምንቆጥረው እኛ ሄልዝ ዲፋይን የምናደርገው ነገራችን ላይ የWHO ስታንዳርድ ዴፊኒሽን ኦፍ ሄልዝ ኢትስ ኤ ኮምፕሊት ስቴት ኦፍ ፊዚካል ሜንታል ኤንድ ሶሻል ዌልቢንግ ነው እና ፊዚካል ሄልዝ አለ ሜንታል አለ ሶሻል ሄልዝ አለ አዳም ሶስቱንም ጤና ነው ያጣው ፊዚካሊ ህማምና ሞት የሚያበቁልበት ሾህና ሚካኤል የተባለው እሱ ተናርጓል ወደዛ የሚያጋድል ሆኗል ለኃጢያት የሚያዘነብል ሆኗል ሜንታሊም ሳይኮሎጂካሊ በጣም ተጎርቷል አይደለ እግዚአብሔርን ያህል ጌታ ገነትን ያህል ቦታ ለዛውም በገዛ ሚስቱ እሱ ሁሉ ረብሾታል ሶሻሊ ደግሞ ከማህበረ መላእክት ተጣልተውታል እነሱ በቤተልሔም አንድ ላይ እስከመሰግኑ ድረስ ሰላም ወርዶ አራዊት ቋንቋቸውን የሚሰማ እሱ ራሱ ስም የሰየመላቸው አራዊት አውሬ ሆነውበታል ከማህበረ አራዊት ከማህበረ እንስሳት ከማህበረ መላእክት ከማህበረሰቡ ጋር ተጣልቷል ያንን ሊያከመው የመጣ ሐኪም ደግሞ የሱን ህማም መውሰድ ስለነበረበት ፊዚካሊ ተገርፏል ታሟል ሜንታሊ ደግሞ በወዳጅ መከዳትን በይሁዳ ባዳነው 38 አመት ተነስ አልጋን ተሸክመ ሄድ ባለው በጥፊ መመታትን ካልነገስክ ብሎ አንቀው ሲይዙት የነበሩትን ስቀለው በሚል ይሄ ሁሉ ህመም ነው ሳይኮሎጂካሊ እንደው ካንተ ጋር ካልቆምኩማ አልከዳህም ሌሎቹ ቢከዱ እንኳን ብሎ ሌሎቹን እንትን አድርጎ ማለት ነው ከሷ ሳንሶ ሌሎቹ እንኳን ቢከዱ እኔ አልከዳህም ብሎ በሰዓታት ውስጥ ሲከዳው ጴጥሮስ ዞር ብሎ አየው ማለት እኮ ፔኑን አስቡ ይሄ እሱም ብቻ ነው ቶፕ ኦፍ ዛት ደግሞ ጭንቀታችንን ጭንቀቱ አድርጓል ራሱ ኢሳይያስም እኛንን እንጂ የተከለለብን እኮ ብለውታል ተጨነቀ ተሰቃየም ይላል ቁጥር 7 ላይ ጭንቀት እና ደግሞ እንዳልኩ በታላቅ ፍርሃትም ሲያጣጥር ነው የሚለው የሚገርም ሉቃስ ሲያጣጥር ይጸልይ ነበር እዛም ያበረታው መልአክ መጣ ይልና በግንባሩ ላይ የወረደው እንደ ደም ነጠብጣብ ነበር ዝም ብሎ አይደለም እንደ ደም ነጠብጣብ ነበር ያለበትን ሐኪም ስትሆን ነው የምትረዳው ሄማቶድሮሲስ ይባላል ይሄ በሽታ በዚህ ዓለም ታሪክ ከ12 እስከ 14 ሰዎች ላይ ብቻ ነው ያጋጠመው በጣም ኤክስትሪምሊ ሬር ኬዝ ነው በታሪክ ፕሮሚነንት የሚባሉት ታሪኮች የጌታና ይሄ ሊዮናርዶ ዳቪንቺ ከጦርነት እየተመለሰ ያለ አንድ ተዋጊ ላይ አየሁ ያለው ብቻ ነው እንዲህ በደንብ ሪከርድ የተደረገ ያለው በጣም ኤክስትሪም የሆነ አንዛይቲ ኤክስትሪም የሆነ ጭንቀት ከፍተኛ ሳይኮሎጂካል ስትረስ ውስጥ በገባ ጊዜ አንድ ሰው የላብጤዎቹ ካፒላሪስ ወይም ደግሞ ጥቃቅን የደም ስሮች ይበጣጠሳሉ የሆነ ኬሚካል ይረጫል some kind of chemical release እና ይበጣጠሳሉ ሶ የጥቃቅን ደም ስሮች መበጣጠስ ደሙን ቀጥታ ወደ ላብጤዎች እንዲገባ ያደርገውና ስታልብ ወይም ሲያልብ ደም ነው የሚያልብ ይሄንን ነው የገለጸው ምን ያህል የኛን ጭንቀት እንደወሰደ በሚያሳይ መልኩ ሉቃስ ገልጾታል እንግዲህ እኛ እንግዲህ በሉቃስ አሰረፍ ነው የተከተልን ዶክተሮች እናስበዋለን ነው አንድ ነገር የሆነ ነገር ውሰድ ለምሳሌ የሾህ አክሊሉ አሁን በጣም ፌመስ የሆነ የህማማቱ ኮንተንት ነው የሾህ አክሊሉ ባይዘው አንድ ተክል አለ የስነ ተክል ባለሙያዎች እንደው እዚህ ላይ በደንብ ቢያብራሩ ጥሩ ነው ዚሲፐስ ክሪስቲ ምናምን የሚባል ረሳውት እና የደ ሲሪያን ክራይስት ቶርን የሚባል እና ልክ የሾህ አክሊል ነው የሚመስሉ ሲበቅል ራሱ እና የእጽዋት ባለሙያዎች እሱ የሚስማርን 2 እጥፍ 3 እጥፍ አይነት ጥንካሬ ያለው እሱን ጎንጉ ነው ያው ድርሳነ ማህያዊ ላይ ወደ 72 ቁስሎች እንዳሉ ስለሚገልጽ 72 እሱን የመሰሉ አለውና እሱን ብቻ አይደለም ዝም ብሎ ማስቀመጥም አይደለም በበትር ፕሬስ ያያረጉት ነበር የሚገርምህ እዚህ ፊትህና እዚህ አካባቢ ላይ ነርቭ አለ ትራይጀሚናል ነርቭ የሚባል እና እሱን በቀጥታ ነው የሚያገኘው ትራይጀሚናል ኒውራልጂያ የሚባል ህመም አለ እና ያንን ነው ሲቀበል የነበረው ጌታ እና ትራይጀሚናል ኒውራልጂያ ማለት በቃ ሊተራሊ ያንን ህመም የሚታመም ሰው ሲገልጸው በቃ ፊትህን በሳለ ቢላዋ ያለማቋረጥ እንደመቆራረጥ ወይም ደግሞ በተለያዩ መርፌዎች እንደመበሳሳት ነው የሚቆጠረው ነርቭ ስፒኪንግ ኦፍ ነርቭ ጌታችን የተቸነከረበት ችንካሩ ሚዲያን ነርቭ ያለበት ቦታ ነው የተቸነከረው እግሮቹም እንደዛው ናቸው በቀላል ኤግዛምፕል ሳስረዳ እዚህ ጋር የሆነች አልናር ነርቭ የምትባላለች የሆነ የጠረጴዛ ጠርዝ ችንካሩን ሲነካ የሚሰማ ስሜት አለ እና ይሄን ያህል
ያለው ነው ቅድም ሐሞት ኮምጣጤ መጠጣቱና ተጠማው ማለቱ ጀስት ተጠማው ብቻ አይደለም ሃይፖቮሊሚክ ሾክ የሚባለውን ስቴት ታውቀዋል በተለያየ መንገድ ይመጣል አንደኛ በጣም ብዙ ውሃ ከሰውነት ሲወጣ የሚመጣ እንትን ነው እንግዲህ ጌታችን 6666 ግርፋት ሲገረፍ እንደ ውሃ ፈሰስኩ የሚል ትንቢቱ ተፈጸመ የዳዊት እንደ ውሃ ፈሰስኩ ልቤ እንደሰም ሆነ ባንጀቶች መካከል ቀለጠ ኃይሌ እንደገል ደረቀ ምላሴ ከተናጋ የተጣበቀ ዝም ብለን ነው ምን ደግሞ ክሊኒሺያን ስትሆን ትረዳዋል ሃይፖቮሊሚክ ሾክ ውስጥ ውሃ የሚባል ነገር ስለማይኖር አራት ነገር ይከሰታሉ ይላሉ የኛ ሳይንስ ሰዎች አንደኛው ልብህ የሌለ ደም ይረጫል ስለዚህ በጣም በከፍተኛ መጠን ይመታል ሁለተኛ ኮላፕስ ታደርጋለህ ሃይፐርቴንሽን ማለት የደም ግፊት አይደል ሃይፖቴንሽን ይባላል ተቃራኒ ውሃ ስለማይኖርህ መቆማችን ፌንት ታደርጋለህ በየቦታው ትወድቃለህ ሶስተኛው የሽንት መጠን ዩሪን አውትፑት ይቀንሳል አራተኛውና የመጨረሻው ውሃ የሚባል ስለማይኖር ትጠማለህ አሁን ለምን 5 ጊዜ ከሊቶስትራስ ከቀራኒዮ እንደወደቀ ይገባል ለምን የአሌክሳንድሮስና የሩፎስ አባት ሊያግዘው ቀሪናዮ ስሙ እንደተመደበ ይገባል ለምን ተጠማሁ እንዳልና ሲሰጡት ደግሞ መጠጣት አንድ ይጠጥቶ እንደተው ይገባል ገባህ አይደል ስለዚህ እነኚህ ሁሉ ድምር ውጤቶች አሉት የሚገርም ስቅለቱ ራሱ ዝም ብሎ ፒክቸሩን ስናየው መንጠልጠል መሰቀል ብቻ አይደለም አሁን አንተ ፈታ ብለህ ማስወጣት ካለብህ አየር ታስወጣለህ ማስገባት ካለብህ ታስገባለህ ስትሰቀል በዛ ፖዚሽን ላይ ስትሆን ኢንሄልድ ፖዚሽን ላይ ኢንሄልድ ስቴት ላይ ነው የምትሆነው እዚህ ዳያፍራም ይባል እና የዚህ ደረት መስሎች ጫና ላይ ስለሚሄዱ ኢንሄልድ ማለት ብለህ ነው መቀር ማስወጣታችን ለማስወጣት አጌንስት ችንካሩ ፕሬስ ማድረግ አለበት አስበው እንግዲህ እዚህ ጋር አጥንትህን እየቀረደደው ነው እያንዳንዱ ትንፋሽ እያንዳንዱ የምታስገባው የምታስወጣው አጌንስት ነው አትችልም ጌታ ያን ሁሉ ህማማት ተቀብሎ ሃይፖቮሊሚክ ሾክ ውስጥ ገብቶ አስበው እንደገና መተንፈስ አለበት ሳትችል ስትቀር ካርቦን ዳይኦክሳይድ አልወጣ ሲል እዚህ ጋር የሚጠራቀመው ካርቦን ዳይኦክሳይድ ወደ ካርቦኒክ አሲድ ይለወጣል አሲዲቲ ብለድን አሲዲቲ ይጨምራል ያ የብለድ አሲዲቲ ሲጨምር በጣም የተዘበራረቀ ልብ ምት ነው ያኔ እየሞትኩ እንደሆነ ይታወቃል በቃ አባ ማህጽን ነፍሴ ወስተዲከ ያለው ያኔ ነው ይላሉ ክሊኒሻኖቹ ነፍሴን በእጃደራ ሰጣለሁ ያለው ያኔ ነው ይሄ ሁሉ ነገር ደግሞ ሀርት ፌለርም ያመጣል ኢሬጉላር ቢቲንግ የልብ በከፍተኛ ፍጥነት መምታት ከሃይፖቮሊሚክ ሾክ ጋር የተያዘ ሀርት ፌል እንድታደርግ ያደርጋሉ ስለዚህ እሱ ደግሞ የልብንና የሳምባን ንጣፍ በውሃ እንዲሞላ ያደርጋል የፕሪኮርዲያል ዲፊውዥን እና ፕሉራል ዲፊውዥን የምንለው ያኔ ለንጊኖስ ሲወጋው ደምና ውሃ እንዴት እንደወጣ የቋጠረው ውሃና የልቡ ደም በቃ ይሄን ሁሉ ነው የምትረዳው ገባ ብዙ ናቸው እኔ አሁን የቱን ተናገር እንዴት ያልፍልህ አሁን ይሄ ሁሉ የሚገባ ከሆነ አዚም ተደርጎብናል ያልኩ ለዛ እንዴት ያልፍ አሁን እኔ እንዲሁ እንኳን ቤት እንኳን እናቴ ወይ የሆነ ትልቅ ሰው ቤት እንትን የክርስቶስን ህማም ሲሰማ እያለ እየከፋው ስቴፕ ባይ ስቴፕ እየከፋው የሆነ ሰዓት እያለቀሰ ልታይ ትችላለህ በቃ ማለት ያቀተዋል ሰው እኔ ካንተ ጋር በሆነ ሳይድ መስማማው ምንድነው ጀስት በቃ ሄጄ ሰግጄ ምናምን መመለስ ነው ከዛ ውጪ ምን እየሆነ እንደነበር በፍጹም ሊገባኝ አይችልም ያው አጋጣሚ የሚነበበው ግብረ ህማማቱም ግዕዝ ነው መሃል ላይ አማርኛው ትንሽ እንትን ቢልም ምናምንና ያው ማን መሆን እሱን ያሳጣናል መሰለኝ አይ ዶንት ኖ አላቅም ግን እንዴት ያልፍልሃል አንተ እንዳገልጋይ ቀጥሎ ህክምና እንደተማረ እንደሚያቅሰው እንዴት ያልፍልሃል ከባድ በጣም በተለይ ይሄ ለግዕዙ ቅርብ ሆነ የሚነገረው ቃል እግዚአብሔር ሲገባ እንዴት አድርገው እንደው ቪዥዋሊ የምታያቸው ነገሮች ራሱ እኔ ብዙ ጊዜ በሚቀድመኝ ጊዜ ያለ ማለት በተለይ ይሄ እግዚኦ ማረነ ሲባል ተገንዞ ወጥቶ በካህናቶች ጥቁር መልበሱ እያንዳንዱ ነገር ሲገባ እንዳልኩህ ነው ማለት ስሪት አይደለ ኤክስፐርቲስ ስታረግ በአብነቱም በዜማውም በትርጓሜውም ለምሳሌ አሁን አለቃ መሰረት የመጨረሻዎቹ ጊዜያቶቹ ላይ በተለይ የኮሮና ጊዜ ስለተዘጋ ትምህርት ጠዋት 12 ሰዓት 1 ሰዓት መተን ሃይማኖት አበው ነው ያኔ የምንማረው እስከ 4 ሰዓት እስከ 5 ሰዓት ቅጥ አድርገን እንማርና ሙሉ ሃይማኖት አበው ቀጥታ ለማሰገድ ውስጥ ነው የምንገባው እና እንዳልከው ነው ካንተ የተለየ ኤክስፒሪያንስ አልነበረንም ነበር ግን በስነ ስርዓት ሙሉ የግብረ ሕማማቱን እንትን ዜማውን ግዕዝ ዙሉን እየለየስቴ በጣም ልብ እየተነካ አሁን ደግሞ በህክምናው ደግሞ ስታቀው በቃ ማለት ስታቀው
በጣም በጣም በቃ እያዘንክ እኔ እንደውም ባለፈው አካላይ ባለቤቴ እንደውም ትላለች የራሴም ሳይኮሎጂካል ስትረስ ነበር ግን ለመናገር ፕሬዘንት ለማድረግ ራሱ እስኪያቀተ ድረስ ሰውም ላይ ታያለ አንዳንዴ በጣም በተደጋጋሚ በተመሳሳይ መንገድ ሲነገር የለመድከውን ነገር ለወጥ አድርገው በህክምና ቋንቋ እንደዚህ አሁን እኔ እንደነገርኩ ስታስረዳው በጣም በጣም ነው በቃ ከቁጥጥር ውጪ ሁላ ያረጋልና ከባድ ነው በቅርብ አመታት ውስጥ ያየሁት ነገር እሱ ነው ግን እንደ ክሊኒሻን እንደ ሃይማኖት ሰው ካንተ በተሻለ መልኩ ቀርቦ እንደሚያውቀው ሰው ግን አይደለም እንዳልኩህ ነው ማለት ከዛ በላይ ይገባ ነበር ለህማሙ ይደሉ ከማለትም ያለፈ ህይወቱ የኔ ህይወት ይገባዋል በሙሉ ታይም እና ኢነርጂ ማገልገል ከኃጢያት መለየት እሱ ለከፈለው ዋጋ የሚመጣጠን እንኳን ባይሆን ቢያንስ የሚፈልገው እርስ በርሳችሁ ተፋቀሩ ዘንድ ትእዛዝ ይችላል አይደለም ስለዚህ መፈቃቀሩ መዋደዱን በቃ ህይወትን መስጠቱ ለሱ ማለት ዲቮትድ ሆኖ አይምሮህን ሐሳብህን መስጠቱ እንደ ሙሉ ጊዜ ይሄን እንኳን አይደለም የተወሰነ በቀን የተወሰነ ለጸሎት አሁን ምን ያህል ሰዓት ነው የምናጠፋው ለአገልግሎት ምን ያህል ሰዓት ነው ተለምነን ጊዜ የለኝም ቢዚ ነኝ እያለን ምን ዘባነንበትን ነገር እንኳን ብናስቀር እንደው ደረት መድቃቱ ቢቀር ነበርና ለዛ ነው ከገላትያ አዚም የጀመርኩት ለዛ ገብተኛል እንደሚገባን አለ እሱ አሁንም የሚደንቅ ጉዳይ ስለሆነ ሰው መሆኑ እሱ ላይ ነው መንቆር አሁን በስነ ልቦና ደግሞ ማየት ፈልጋለሁ የተጎዳቸውን ጉዳቶች በርግጥ እሱ ጉዳት አሁንም ያለቀ አይመስለኝም የእግዚአብሔር ስነ ልቦናዊ ጉዳት ዛሬም እንሰድባለን ዛሬም እንዘብትበታለን ዛሬም እንረሳዋለን ዛሬም እንከዳዋለን ፕራክቲካሊ የሆነው ግርፋቱ ምኑ ካረገ በኋላ ቢቆም እንኳን የሚያይብን ነገር ግን የሰማው ከአይሁድ የሰማው ነገር ከኛም ቀርቶለታል ብዬ አላስብም እስካሁንም ድረስ አምላካችን ግን በጣም ስነ ልቦናው ሁሉ ጊዜ ይገርመኛል ሊይዙት ሲመጡ እዚህ መጽሐፍ ላይ እንደሚለው እለት አብሬያችሁ ነበርኩኝ ሊይዙት ሲመጡ እንደ ወንበዴ ሊይዙት መጡ ማለት እንደማያውቁት አብረውት እንዳልነበሩት እንደ ወንበዴ ሰይፍና ገመድ ይዘው ሊይዙት መጡ እና እለት እኮ አብሬያችሁ ነበርኩ ብሎ ነገራቸው አሁን እነሱ ተደፍነዋል የሚያዩት ነገር ምኑ መስቀል ነውና በስነ ልቦና አይን ምንድነው ክርስቶስ ባደገበት በዛ ማህበረሰብ ውስጥ መከዳቱ ምንድነው የሚያመጣው በዛ ሁሉ ሰው ጮህቱስ መኖሩ ተገልብጦ ያ ሁሉ የሰማው ሰው ይሰቀል ወደሚል ሲሄድ እነዛ እንደ አንድ ሐኪም ስነ ልቦናዊ ተርሞቹን እንዴት ተረዳቸዋል ከስድቦቹ አንስቶ ከሚሰደበው ከሚተፋበት አንስቶ ምኑ ነው የቀረለት አው እንግዲህ ቅድም ነካክተናል እንዳልኩ ጌታችን የምር ነው ሰው ነው ፍጹም ሰው ስንለውም ለዛ የምር ነው ሰው ነው ከኃጢያት በቀር ሁሉን አድርጓል ስለዚህ ህማማችንን ታመመ ጾረ ደዌ ነው ነሳ ደዌ ነው ጾረ ህማማነ ስንልም ደዌያችንን ወሰደ ህማማችንን ታመመ ስንልም ኢንክሉዲንግ ዛት ማለት ነው እሱም ብቻ ሳይሆን ከኛ የሚጠበቀው አቀባበል በዘመነ አይሁድም በዘመነ ክርስትና ወደ ገዛ ወገኖቹ መጣ የገዛ ወገኖቹ አልተቀበሉትም ነው የተባለው ከሱ ጀምሮ ስፔሲፊካሊ በቃ እንዴ ልበደ ከሆነ ማጥ ውስጥ ያወጣቸው ውለታ የዋለላቸው ሰዎች ራሱ ተገልብጠው ሰቃይ ሲሆኑ ያለውን ትራውማታይዚንግ እንትን አስበው ቅድም አሁን የመጻጉን አንስቼ ይላለው አንድ በጣም የምታስደንቀኝ ሴት ደግሞ አለች በወንጌል ላይ አሁን ስትሰስን ይዘናት በፊት አቅርበናታል ምን ትላለህ ሙሴ በህጋችን እንድትወገር ነው ያዘዘን ባሉት ጊዜ ወደ መሬት ጻፈ ከዛ ከእናንተ ማል ኃጢአት የሌለበት ሰው ይጎራት ምንም ችግር የለውም አላቸው እያንዳንዱ በሌላው ግንባር ላይ ራሱን ኃጢአት ሲያይ ድንጋዩን እየጣለ ሄደ በትርጓሜያችን የዚች ሴት መጨረሻ ያው ስፔሲፊካሊ የቄድሮን ወንዝ ተሻግረው ጌቴሴማኒ ይታወቃል ግን ሰፊ ያጸር ስለሆነ የትኛው የአትክልቱ ስፍራ እንዳለ አላወቀም ኢቭን ይሁዳ
ስለዚህ ወዲያ ስትመላለስ የነበረች አንዲት ሴት አገኙ። የቱ ጋር ነው ያሉት ደቀ መዛሙርቱና ጌታ አሉት። ዛጋናት ብላ የጠቆመችው እሷ ናት ይባላል። አስበው እንግዲህ በቃ ከመወገር በቃ እኮ ሊትራሊ ከመወገር ነው ያዳናት። ግን አሁን ለሰቃዮቹ አሳልፍ የሰጠችው እሷ ናት። መጻጉን ተመልከተው። ይሁዳ እኮ ቀላል ሰው አይደለም በነገራችን ማለት ዝም ብሎ ሐዋርያ መሆኑን ብቻ አትቁጠሩ። የሱ አባት ዕንባቆም ነብይ ባለፈ ጊዜ ድንጋይ ላይ ተቀምጦ ለነብይ ክብር ተሰጣል። ቅዱስ ፓትርያርኩ አሁን በዚህ ቢያልፉ ዝም ብለህ ኢንተርቪው ተቀጥራል አይሆንም። እና እብን ዲበ እብን ነቢሮ ብሎ ተናገረው። እነሆ በድንጋይ ላይ ተቀምጧል አለው ነብዩ እንትን ብሎ ምናምን ነገር ሲል ማለት ነው። ከዛ ትንቢት ተናገረ በአባቱና በልጁ ላይ ዘአቡሁ የዚህ ልጅ የዚህ አባት ልጅ ዘአቡሁ እልወቱ ወዘእሙ ብእሲቱ ወዘእግዚኡ ሴቱ ብሎ ለሶስቱም ተናገረ። አባቱን የሚሰልብ ነው፣ እናቱን የሚያገባ ነው፣ ጌታውን የሚሸጥ ነው ብሎ ትንቢት ተናገረለት። በሆነ የታሪክ አጋጣሚ አስቆሮት ወደ ተባለ ሀገር ሄደ። ይኖሩ የነበሩበት ቦታ ጀነራል ሆኖ አባቱ ተዋጋ። ያስቆሮት ጀነራል ሆኖ እሱ ተዋጋ። ተገናኙ። አልተዋወቁም፣ ረጅም ጊዜ ነው። አባቱን ሰለበ ማለት ነው። ከዛ እናቱ የሆነችውን የተሰለበውን ሚስት ሲያገባ እናቱን አገባ። ይሄ ነገር ሲታወቅ ሁለቱም በጌታችን እግር ስር ወደቁ። ንስሐቸውን ተቀብሎ ይቅር ብሏቸው እናቱን ከ36 ቅዱሳን አንስት አንዲት አድርጎ ከዛ በኋላ እሱ ይሁዳ እናት ከ36 ቅዱሳን አንስት አንዷ ናት ማለት ይሁዳ ዝም ብሎ በቃ አንድ ሐዋርያ ብቻ ማለት ነው ማለት ምን ያህል ነገር እንደቀረለትና ከዛ በኋላ ደግሞ እንደገና ከሐዋርያ ከማረግም ባለፈ የገንዘብ ፍቅር እንደነበረበት ስለሚያጌታ ገንዘብ ሚኒስቴር አድርጎት በቃ የተሰበሰበውን ገንዘብ እሱ ጋር እንዲቀመጥ እንደው ከወጣለት ብሎ ግን ይሰርቅ ነበር ሌባ። እንደውም 300 ዲናር ያወጣውን አልባስጥሮስ ሽቶ ባርከፈከ ይሄ ነገር ተሸጦ ለድሆች ቢመጸወት ጥሩ አልነበር ቢል ሲነጫነጭ ነበር። ለምን ገንዘብ ሚኒስቴር እሱ ነው ተሸጦ ያው ገንዘብ እሱ ጋር ነው የሚገባው። ያው 10% ነው ሁሉ ጊዜ የሚዘርፈው 30 ዲናር ያው የሱ ነበር። ያው በዛ 30 ዲናር ቂም ነው በ30 ዲናር የሸጠውም ይባላል። ያቺን ካልኩሌት አድርጎና ይሄን ሁሉ ትቶለታል። ኢቭን ሮብለት ሲናንድሪም በተባለ ሸንጓቸው የወሰኑትን ማታ ምን ተሰጡኛላችሁ ብሎ ከነሱ ጋር ጨርሶ ነው ሐሙስ ዕለት የተቀመጠው ለማድ። ይሄን ያወቀ አቅርቦት ይሄን ያወቀ እግሩን አጥቦት ነው ሸኝ አስጠንቅቆታልም ደግሞ ለዚያ ሰው ባልተወለደ ይሻለው ነበር አሳልፎ ለሚሰጠኝ ታው የተባለ እና ከዚህ ሁሉ በኋላ አይኑን ፍጥጥ አድርጎ ለዛውም ቢሰኛህን ጸበኛህን አያውለው አያሳድረው እያለ መምህሮ እያለ እየሳመ ሲከዳው ፌክ አይደለም ሳይኮሎጂካል ስትረሱ ማለት ነው። አምላክ ስለሆነ እንደው እንትን ያረጋ ነው የምር አሞታል የምር ተሰምቶታል ጌታ ገባ። ከዛ በላይ ደግሞ ከዛ በላይ ይሄን ሁሉ ዋጋ ተቀበሉ ተፈጸመ ብሎ ለነታ ዓለም ፈጽሙ። ያው እንግዲህ ይሄን የሥጋ ተግባር ጠቅላላ በአጠቃላይ መራቡ መጠማቱ ምልጃው ችንካሩ ሁሉ ተፈጸመ ሲላል። አሁን በእኛ ኦርቶዶክስ ቤተክርስቲያን በሥጋ እንደምናውቀው አሁን አናውቀው ስለናንተ አብን የምለምን አይደለሁም እንዳለው ከዚህ በኋላ ለአጽድቆትስ ቤት ሰው መሆኑን ለማስረዳት እንደ ሰው ምራ መጠማ ሥጋን ተዋህጃለሁ ለማለት ለአቅርቦተ ሰይጣን ቅድም እንዳልኩ ሰይጣንን ለማቅረብ ለአብነት ለኛ አርአያ ለመሆን በአዳም ቦታ ተገብቶ አዳምን ወክሎ የፈጸማቸው ስራዎች ናቸው እንጂ እንደ አምላክነቱ የማይገቡት ስለሆኑ ድህነትን ከፈጸመ በኋላ ቀርቶለታል። ከዚህ በኋላ ያለው ህማማቱ የቀጠለው ህማማቱ ምንድነው ካልከኝ የኛ ራእይ ዮሐንስ መልእክቱ ላይ ዮሐንስ ምን ይላል? የወጉት ሁሉ ያዩታል በመጣ ጊዜ የወጉት ሁሉ ያዩታል አይሁድን ብቻ ማለት የወጉት በመንፍቅና የወጉት አሪዮስ ፍጡር በመለኮቱ ባለው ጊዜ የእለስክንድሮስ የተባለ እዛ አካባቢ አንድ ታሪክ አለ እና የተገለጠለት ለዛ አባት እንደተገለጠለት ማለት ነው። ቀሚስ የተቀደደ ቀሚስ አድርጎ ነው የተገለጠለት ለመምህሩና አሪዮስ ከባህሪ አባቴ ከአብ ከባህሪ ወቴ ከመንፈስ ቅዱስ ለየኝ ፔን ነው አየህ። ስለዚህ አውግዘህ መለየት አለብህ የተባለ። ስለዚህ መንፍቅና አሁን ጦር ነው ይወጋዋል። ሰዎች ማን ይሉኛል ብሎ የጠየቀው እኮ ለዛ ነው አይደል? ሐዋርያቱ እንዴ ኤልያስ ይሉሃል። ስለዚህ ለሱ ያለው ሮንግ አመለካከት ማን ብለን ነው የምንጠራው? ማን ብለን ነው የምናመልከው? ጌታን የሚለው ሁሉ ገባ። የሚያስመሰግነ ጌታን የሚያስደስተው ምንድነው? አንተ የሕያው እግዚአብሔር የባህሪ ልጅ ነህ የሚለው ምስክርነት ቤተክርስቲያንን በዚህ ነው መሰራው። አንተ ብፁዕ ነህ አንተ አለ የሚያሰኘው እሱ ነው። ተቃራኒው ነገር ጌታን ያሳዝነዋል ማለት ነው።
ኃጢያትም እንደዛው ስለዚህ ዛሬም እየወጋነው ነው ዛሬም እያሳመመው ነው ከቅፉ እየወጣን በብዙ ዋጋ በውድ ዋጋ የከፈለልንን ነገር በዜሮ እያባዛን ነው ማለት ነው በሌላ ምክንያቱም በጎ ፈቃዳችንና ፍሪ ዊላችንን ሊነካ አይችልም ጌታ የፈለገ ቢሆን ፈቅደህ ወደህ አይ ኃጢያት ይሻለኛል አይ ሰይጣን ይሻለኛል ካልክ ምንም ሊያደርግ አይችልም አቅረብኩ ለከማየው እሳተ ደይዴከ አበዘ ፈቀድከ ወደ ወደድከው እጅ ስደድ እሳትና ውሃ አቅርቤልሃለሁ ግን እሳት ምን እንደሆነ ውሃ ምን እንደሆነ የሚፈልገው ፈቃዱ ውዱን እሱ የሚፈልገው ፍላጎቱን በቅዱሳት መጻሕፍት ይነግርሃል እንጂ the ultimate decision is yours ስለዚህ ውሳኔ ጥፋት ሲሆን ከዚህ ሁሉ በኋላ ይሄ ነው እንደውም ፍርድ እኮ ለዛ ነው አይደል ጌታ እኮ የፍቅር የምህረት ችግር ኖርበት አይደል መጨረሻ ላይ ሲኦልና ገሃነም የተፈጠሩት ከዚህ ሁሉ በኋላ መሆኑ አይ ከወደዳችሁ ማይነን ምን አረጋችኋል በአምሳሌ ፈጥሬ አክብሬ ተሰቅዬ ተቸንክሬ ንስሐን ሰጥቼ በቅዱሳን ዳኑ ብዬ ከዚህ ሁሉ በኋላ ጥፋት ከመረጣችሁ መቼም እንግዲህ ፈቃዳችሁ ጥፋት ነውና ምን አረጋለሁ ነው ያዘነ ነው የሚሸኝና ትልቁ ህማም ትልቁ ሐዘን አሁንም የቀጠለውም ደግሞ የኛ ሆኖ ነውና ያ የህማማቱ ጊዜ የነበረው ስነ ልቦናዊ ቁስል ቢጻፍም ቢወራም ብዙ እንደው ኢንተርቴን ያልተደረገም ያልተቆጠረው ህማማተ መስቀል ይሏል ዲያቆን ዶክተር አብነት የኔ ጓደኛ የክርስቶስ ደመ ወዝ ብሎ ነው የጻፈው ይሄ ሄማቶድሮሲስ ደምና ወዝ አይደል ስለዚህ አልቆጠርንለትም ሲጀመር ብዙ ጊዜ ታመመ ተገረፈ ነው እንጂ ምንለው ተጨነቀ እንኳን ለማለት አንዳንዴ አፕሮፕሪየትም አይመስለንም ብዙም ሲወራ ተመለከተ ፈራ አንልም የጌታ ያዳምን ፍርሃት ፈራለት ይላሉ አባ ጊዮርጊስ ያዳምን ፍርሃት ያ በገነት ሲተበዘበ እግዚአብሔር ድምጹን ሲያሰማው የፈራውን ፍርሃት ፈራና ፍርሃት ለዘላለም አራቀለት እርቃኑን ራቆቱን ሆነለት እንዳራቀለት ማለት ነው ስለዚህ ስነልቦናዊ ህማማቱንም በደንብ ነው ማስተማር እኛም መማር መገንዘብ ያለብን ማለት ነው ከዚሁ ጉዳይ ብዙ ሳንሸሽ እንድትነግረኝ የምፈልገው በንባብ ማለት ነው ሐሙስ ማታ በጣም አስፈሪ ነው የነበረው ሙቪው ሁሉ ሲደረግ እኔ አንዳንዴ ገርመኛል በጣም ይከብዳል ላይቱ ምኑ በጣም ሁሉ ተጨንቀው ነው የሚሰሩት ይሄ ለአርቲስት እንዲከከበደ ኩነቱ በጣም መቼም አስፈሪ ነው ሁሉ ነገሩ ኪዮስ ውስጥ የነበረ ቀን ነው ሐሙስ ቀን የብዙ ነገርም ተደራርቦበታል ብዬ አስባለሁ ጌታችንና ሁሉ የሚገርመኝ ግን ያ ሁሉ መከራ እንደዛ ሲሆን ከዛ ደግሞ ሐዋርያቱ ሲሸሹ ምን ሲሉ ዮሐንስን ምን አጸናው ምንድነው የሚያስቀረው ዮሐንስን እዛ ለነሱ ያደረገው ለዮሐንስ ያላደረገው ዮሐንስን እዛ ያስቀረው ነገር ምንድነው እነሱ እንዲሮጡ እንዲበተኑ ዮሐንስ ንቅንቅ ሳይል ከመቤታችን ጋር እንዲቆይ እንዲያጸናው ያደረገው ባንተ ነው ምንድነው ዮሐንስ ካራክተራይዝ ማድረግ ጌታ የሚወደው ደቀ መዝሙር ተብሎ ነው የሚገለጸው ራሱንም በወንጌል የሚገልጠው ብዙ ጊዜ ስሙን አይጠቅስም የሚወደው ደቀ መዝሙር ይወደው የነበረ ነው የሚለው ያው መቼም ጌታ ይሄ አገላለጽ ለሌሎቹ ስፔሻል ያረጋል ለማለት ነው እሱ ልነግር ነው መጀመሪያ ኢንፋክት ጴጥሮስ ጌታን አብልጦ ይወደው የነበረ ደቀ መዝሙር ተብሏል ያው ችኩል ነው ፈጣን ነው ሌሎቹ ገና በታንኳ እስኪደርሱ ጠብቅ እሱ ዘሎ ገብቶ ምናምን ጌታን ለማግኘት በጣም ፍቅሩ የተለየ ነው ችኩልም ስለሆነ ነው እኔማ ምናምን ብሎ በኋላ ያው የተመለሰውም ለዛ ነው ስለሚወደው when it comes to the ዮሐንስ ፓርት መወደድ በእግዚአብሔር ዘንድ እግዚአብሔር ስለሆነ ለየት ይላል እንደኛ አይደል ለምሳሌ እኔ ኤልያስን በጣም ነው የምወደው ከገጣሚያን ሁሉ ከሆነ በጣም ነው የምወደው ማለት ነው በቃ አስበልጣለሁ ጌታ ይወድሃል ማለት ግን አንተ እሱን በእኩል መጠን የሰው ልጆችን በእኩል መጠን ለሚወደው መውደድ የሚበልጥ ምላሽ የሚበልጥ ሪስፖንስ ሰጥተሃል ማለት ነው ሶ ዮሐንስ በቃ የወደዳቸውን እስከ መጨረሻው ወደዳቸው አይደል የሚለው በቃ እስከ መጨረሻው ነው ማንንም እግዚአብሔር ለእናቱና ለእግዚአብሔር ሁሉም እኩል ነው ግን ለዛ እኩያ መውደድ ብልጫ ያለው ምላሽ የሰጠ ሐዋርያ እሱ ገባ ያንን የገለጸው በዚህ ሲን ነው ምንም የተለየ ጄኔቲክ ሜካፕ የለውም ምንም የተለየ ነገር የለውም የተማረውን በተግባር ነው የፈጸመው መጨረሻ ላይም ሽልማቱ የተቀበለው መቤታችንን ፐርፎርም ስላደረገ ነው በቃ አንደኛ ስለወጣ ነው ሌሎቹ ላይ በተለየ መልኩ የተደረገም ጉድለት የለም ለሁላችሁ ገልጭ ያስተማርኩ አይደል የሚለው ለሁሉም ገልጦ ነው ያስተማረው
ያበላለጠው የለም በርግጥ የምስጢር ሐዋርያት የተባሉ አሉ እሱ ደግሞ ቶፒኩ ሌላ ስለሆነ አናነሳውም የምስጢር ሐዋርያት ማለት አሁን በምስጢረ ተአምራቱ በምስጢረ መንግስቱ በልዩ ሁነቶች የተገኙ አሉ ደብረ ታቦር ላይ እንደነበሩት እሱ ጉዳዩ ሌላ ነው ግን ሁሉንም በእኩል መጠን ለምሳሌ ደብረ ታቦር ላይ የተገለጠው ሁሉ ታች ላሉ ተገልጧል ለኤልዳድና ለሙዳድ እንደተገለጠው ሙሴ በላይ ያየው እንደሚባለው እና የቀረባቸው ነገር የለም በቃ የእንትን ጉዳይ ነው ገባ አይደል ለምሳሌ ዛሬ እኔ እናንተ የምናደርገውን ቆይታ የቴክኒክ ባለሙያዎች እዚያ ያሉ ላይቭ ደግሞ የሚከታተለው አለ ውሎ አድሮ የሚከታተለው ኮንቴንቱ ነው ዋናው መልእክቱ ዮሐንስ ግን በተለየ መልኩ ተገዛ ለዛ ነገር ገባ ሌላውን እንዲሮጥ እንዲፈረጥጥ ያስገደደው ምንድነው ለምሳሌ ማርቆስ በዛ ሰዓት በጣም ልጅ ነበር 15 አመት ወጣት ነበር ሸማ አድርጎ ወዲያ ሲኔ ነበር ሰው ሲኑን ሲያይ ነጠላውን ተቶ ራቆቱን ሮጣ ነው የሚለው የገዛ ታሪኩን ሲጽፍ ልጅነት ሊኖር ይችላል ችኩልነት ሊኖር ይችላል ጆሮ መቁረጥ የማልኮስ ሰይፍን የሚያጠፉ በሰይፍ ይጠፋሉ ያው ችኩልን የባህሪያዊ ጉዳዮች እድሜያዊ ጉዳዮች ሊኖር ይችላል ግን በመሰረታዊ ሐሳብ ደረጃ ከሁሉም የጎደለ ነገር ኖር አይደል ብቻዬን ተተውኛላችሁ ነው እንደውም ያላችሁ እኮ ጌታ አይደል እረኛውን መታል መንጎቹም ይበተናል በርግጥ ትንቢት ነበረው ትንቢት አንተ ስለምታደርገው ትንቢት ይነገራል እንጂ ትንቢት ስለተነገረ አይደለም የሚሆነው የትንቢት ጫና አይደለም ያለው ስለሚሆን ነው ትንቢት የተነገረው the reverse is true ገባ ስለዚህ የትንቢት ጫና አለ ልትልም አትችልም በራሱ አቅንቶ መግባት አለብኝ ኢንፋክት ዮሐንስ ዘመድ ነበረ የካህናቱና እንደ ጴጥሮስ አይነት ፈተና አልገጠመው ማንነህ ምንድነህ አልተባለ ይታወቃል ቤተኛ ነው ያው እሱ ወንጌሉ ላይ ገልጾልናል ቀጥ ብሎ ሲገባ የሊቀ ካህናቱ ዘመድ ስለነበር ግን እሱም ብቻ አይደለም ፋክተሮቹ ሚኒማል ናቸው ነው የልብህ ነገር መዘጋጀት መሰጠት በቃ ያገኝ እንዴ ኒቆዲሞስ አይበሱም እንዴ ኒቆዲሞስ እኮ የሸንጎ አለቃ ነበር አይደለ ባለፈው 7ኛ ሳምንት አርገን ያከበረው እንዲያውም የፈሪሳውያን መልአኮሙ ላይ ሁድ ነው የሚለው እኮ አይደለ ወሐሎ አሐዱ በስሙ ኒቆዲሞስ እንፈሪሳውያን መልአኮሙ ላይ ሁድ አይሁድ አለቃ እልቅናው በሶስት ነገር ነው የዘመኑ ጄፍ ቤዞስ ነው ወንድሜ በጊዜው እንዴ ጆሴፈስ ፍላቪየስ ሲጽፍ እኮ ለ10 አመት የኢየሩሳሌምን ሰው ምንም ምግቡን ልብሱን መጠለያውን ስፖንሰር አድርጎ ማኖር የሚችል የናጠጣብታም ነበር በጊዜው ባለስልጣንም ነበር የሲናንድሪም አባል ነበር የሸንጎ አባል ነበር ህዝብ አስተዳዳሪ ነበር መምህር ነበር ረቢ ነበር እና ከዛ ሁሉ ከጨለማ ትምህርት በግልጥ በመስከር እንዴ ኦሪታችን እኮ አትልም ባለቤቱን ተከሳሹን አንጠታችሁ ነው መጠየቅ ያለበት አተ መቼ ነው እንደዚህ ተቀየርከው ስኪሉ ድረስ ከዛ በቃ ያገኘኛል ሳይል ፍጥጥ ብሎ ሄዶ ሐዋርያት በሸሹበት በቃ ስጋውን መቅበር አጥበን ገንዘብ መቅበር ፈልገ ከዮሴፍ ዛር ማቴዎስ ጥባቱን ከታ መጣው በራሱ አደገ በክርስትናው የተማረውን መነዘሩ ዮሐንስም እንደዛ ነው ይሆን እና የተማረውን ትምህርት በተግባር ገለጠው በተሰጠው ነጻ ፈቃድ ቅድም እንዳልኩ ምርጫ ሰጣቸው ጌታ ፍቅር ሰጣቸው ትምህርት ሰጣቸው ያለውን ሰጣቸው ራሱን ሰጣቸው ስለዚህ እሱ ደግሞ እናቱን ለመረከብ የሚበቃ ሆኖ በመስቀል የተገኘው በራሱ ይፈርት ነው በኋላም እኮ ተገልጾታል በተግባራል ይሄ ነገረ ስቅለቱን ያያሰበ ያዘነ መኖሩ መጨረሻ ላይ እንዳይሞትም ያደረገው ጌታ ለዛ ስለዚህ ጌታ አንዱን የእንግዲህ የእንጀራ ልጅና ልጅ የለው ለሁሉ እኩል ይሰጣል ተቀባዩ ግን ሪስፖንሱ ተመሳሳይ አይደለም ስለዚህ ያነሳውብ የሰው ልጅ በህይወቱ እንደ ዮሐንስ አይነት ወዳጅ የሚፈልግ ይመስለኛል ማለት መቼም ዓለም በየወሩ ወይ በየሳምንቱ የምትሰቅለው ሰው ትፈልጋለች በሆነ ጉዳይ መቼም ስቅለቱ እንደቀጠለ ነው ስብሐት ለአብ የተባለ ትልቅ ደራሲ ምን ይላል ማን ነው ሰው ሆኖ ያልተሰቀለ ይላል 567 የሚል መጽሐፍ አለውና ማን ነው ሰው ሆኖ ያልተሰቀለ ማን ነው በልጁ የራሃብ ድምጽ ያልተቸነከረ እያለ ይናገራል ለአንዳንዱ ድህነቱ መስቀሉ ነው ማጣቱ ለአንዳንዱ ጤና ማጣቱ መስቀሉ ነው ለአንዳንዱ ትዳሩ መስቀሉ ነው ለአንዳንዱ የራሱ ትዕቢት መስቀሉ ነው ለአንዳንዱ ትላንት ያሳለፈው ነገር መስቀሉ ነው ያቺ የተሰቀልከባት ቀላይ ግን የሚቀርህ ሰው ነው በጣም በቃ ሁሉ ጊዜ እና በምንም አይደለም እኔ እንትኑን ወንጌሉን ከማንበብም ውጪ ለዮሐንስ ለምን እንደሆነ አላቀም የሆነ ሁሉ ጊዜ ጠይቃለሁ ምንድነው እሱ ለዛ ነው ባለቅኔው አልቦ ዘመድ በጊዜ ምንዳቤ ብለው ተቀኙት በመከራ ቀን ዘመድ የለም በቃ
እንዲያውም እሱ መጽሐፍ ብርሃኑ ድንቄም ጽፈውበታል አይደል? ጊዜ ተዋርደው አልቦ ዘመድ በጊዜ ተዋርደው ልክ ነው። ሶ በዛ ወቅት ሰው ከሌለክ ዮሐንስን ፍለጋ ይመስለኛል እየኖርን ያለው ሁላችንም አይ ቲንክ ይመስለኛል። ትዳር ራሱ ምናምን ዮሐንስን የምትመስል ልጅ ለማግኘት ዮሐንስን የሚመስል ባል ለማግኘት ነው መሰለኝ ጥረቱ። ምክንያቱም ስቅለቱ አይቀርም። የሰው ልጅ በአንድም በሌላ በሆነ ጉዳዩ ይቸነከራታል ማለት ወይ በማጣት ወይ በምኑና ለዮሐንስ ትልቅ የሆነ የወዳጅነትም ምልክት ፍሬንድሺፕን ምንን ስናከብር ጓደኝነትን ወዳጅነትን ምናምን ስናከብር ዮሐንስን ያክል ሰው አይመጣልኝም አይምሮዬ ውስጥ እና ለዛ ነው ሐሳቡን ያነሳውልክ። ጥሩ በዚህ አሁንም ከህማማቱ አንወጣም። አሁንም ስለሚገርም ጉዳዩ ሲሰቀል አንዳንዶች በስዕል እንደምናየው ልብስ አገልድመውለት ጌታችንን ይስሉታል። አንዳንዶች ደግሞ የለም ራቁቱን ነበር የተሰቀለው ይላሉ። እሱ እንዴት ነው? አንደኛ። ሁለተኛ ነገር ደግሞ በዛ ጊዜ አይ ቲንክ 9 ሰዓት ሲሆን ወይ 11 ሰዓት ሲሆን እንደዚህ ጉልበታቸውን እንደዛ ተደርጎ እንዲሞቱ ይደረጋል እና ክርስቶስ ያንን አልተደረገበትም። ነፍሱን ሰጥቷል ከዛ በፊት ለአባቱ። ጉልበት ሲመታ ነፍስ ይወጣል በህክምና? የሞኝ ጥያቄ ነው አይደለም። አይ በጥሩ መንገድ ስላስቀመጥከው። እሺ የመጀመሪያው ጥያቄ ጌታችን የኛን እርቃን ለመሸፈን የጽድቅ ልብስ ሆኖ ነው የመጣው። ስለዚህ ሜታፎሪካሊ ደግሞ ዳግማዊ አዳም አይደል? ቀዳማዊ አዳም ዕፀ በለሱን በበላ ጊዜ ራቁትነቱን አወቀ። መልካምና ክፉ የምትለየው ዛፍ በበላ ጊዜ የጸጋ ልብሱ ወዲያው ሲገፈፍ መለመላው እንደሆነ ገባው ማለት ነው። ለካ ብርሃን ሆኖ ጸጋውን ያለበሰው ክብሩ ነው፣ ህጉ ነው። ያን እርቃኑን ሊሸፍንለት እንደመጣና የዛን እርቃን ሀፍረት አፍሮለት እንደውም አባ ጊዮርጊስ እንደዛ ነው የሚሉት አፈረለትና የሱ ልብሶች ፀሐይ ጨረቃ ከዋክብትን መሸፈኛ ያደረገ ይላሉ። በሚገርም ጥበባዊ አገላለጽ መጽሐፈ ምስጢርን እንደው ጋብዛሉ እና እርቃኑን የተሰቀለ ብጣሽ ጨርቅ አልነበረው። ያው መቼም ዮሐንስ ወዳጃችን እሱ አይደለ ያለው መስቀሉ ስር ሰዓሊም ነው። ይሄ ኩራተ ርዕሱ ምን ይሄ ጌታችን ቀይ ከለሜዳ አልብሰን ዘንጋ ሲዘን እሱ እንትን በላይ ምን ስለው ስዕል የዮሐንስ ሁለቱ ትልልቆ የሚባሉ ስዕሎች በወንጌላውያን የተሰሩት ያው እመቤታችን መስለ ፍቁር ወልዳን ቅዱስ ሉቃስ አለ ኦፍ ኮርስ ሳሊ ነው ሉቃስ። ዮሐንስም ደግሞ እንዳየው አድርጎ የሳለው ከክሩሲፊክሽን ከስነ ስቅለት ኦሪጂናል ስዕሎች አንደኛው ኩራተ ርዕሱ እና ስነ ስቅለቱ የዮሐንስ ስራዎች ናቸው። ቬሮኒካ የማብሮቅላ ደግሞ ፊቱን ማበሻ በሰጠችው ጊዜ በፊቱ ላይ ወጣውም እሱ አለ። የመግነዙ ላይ የተገኘውም አለ ሽራውድ ኦፍ ሹሪን የሚባለው እና ዮሐንስ ጢባሪዮስ የሚባል ቄሳር ጌታ በተሰቀለበት ጊዜ ነበር። የሮም ቄሳር ነበር። በአንድ ጊዜ አንድ የቅርብ ሰው ታሞ ለሞት ይደርሳልና ይሰማል የጌታን ነገር ታምራቱን ሁሉ ይሰማልና እንደው ያ በኔ ዘመን የተሰቀለው ያ ጻድቅ ደግ ሰው እሱ ታምራት ያደርጋል ሙት ያስነሳል ተብሏልና እንደዚህ ቢያደርግልኝ ብሎ ሲያጠያይቅ አይሱማ ሞት እንድላርጎ ተነሳ። ታዲያ ማን አለ? እናቱ አለች። እስቲ እመቤታችን አስጠሩልኝ ሲል ያው እመቤታችን አንተ ፈልገህ አይደለም የምትገለጥ ማመንም ነበረበት ተሳሰነ ነበረበት ያው ተሰወረች ማለት ነው። አዝኖ ተክዞ ያለ ከዮሐንስ ያገናኙታል። ዮሐንስ በታምን እኮ በፊት ለፊቴ እኔ ሁሉ ጊዜ እንደተሳለ ሆኖ አለ። ስለዚህ እመንና ጠይቀው። እንዳንተ አይነት እምነት የለኝም ብርቱ የጸና እምነት የለኝም እንደው ሳልና ላክልኝ ልለማመን መለመኛ እኛም አሁን እኮ በስዕሉ ፊት እንሰግዳለን እንለምናለን ሚንስ ነው ገባ ወደ ባለቤት ወደ ስዕሉ ባለቤት የሚያገናኝ ሳልና ላክልኝ አለው። እንደተሰቀለ አድርጎ እንዳየው አድርጎ ሳለለት ምንም ሳያደርግለት ማለት ነው። ከዛ ሌሊት በህልም ጌታ ተገለጠለት። ዮሐንስ አይሁድ እርቃኔን ሰቀሉኝ አንተ ደግመህ በብሩሽህ እንደገና እርቃኔን ተሰቅለኛለህ ሲለው አዘነና ከለሜዳ አድርጎ ሳልና ላከለት። በዛ ያው ያ ሰው ተፈወሰ። ልማዳቸው እንደዛ ነው። ሌላ ሰው እንደዛ ይሰቅላሉ ወይስ ክርስቶስ ላይ ነው እንደዛ ያደረገው? እንግዲህ
የሮማውያን የስነ ስቅለት ያው ይሄ ኦርሙዝድ የተባለ የመሬት አምላካቸው እንዳይረክስባቸው የወንጀለኛ ደም እንዳይነጥብ ከፋርጎ መስቀል የፋርሳውያን ልማድ ነው ከዛ ህግ ሆኖ ወደ ሮም መጣ ወደ እስራኤል መጣ ምናምን እና አብዛኛውን ጊዜ እርቃን ነው የሚሰቅሉት ግን አንዳንድ ጊዜ ከለበሰው ቁምጣ ጋር አንድ ላይ ያይዘው የሚሰቅሉት ከብጫቂ ልብሱ ጋር የሚሰቅሉትም ያደርጉ ይችላሉ ግን ጌታ በትንቢት የተነገረ ነገር ነው ስላለ እሱ ዳግማዊ አዳም ሆኖ ስለመጣ ነገሮች ወደዛ ሄዱና ዊዝ ኦር ዊዛውት በታሪክም አሁን በስዕልም በአርኪኦሎጂካል ግኝቶችም በሁለቱም ልታገኝ ትችላል እርቃንም መስቀል በልብስም መስቀል አለ ጌታ ግን እርቃኑ ነው የተሰቀለው በዚህ ተፈታ እንዲዋረድላቸውም ደግሞ ይፈልጋሉ አይደለም እሱም ነው የበለጠ እንዲዋረድ መቼም እኮ የተገረፈ ሰው አይሰቀልም በህግ እኮ በሮም ህግ ያለ ነው ሊሰቀል የተዘጋጀ ሰው ደግሞ አይገረፍም እና ፍርደ ገምድል እንደሆነ የምታየው እሱ ምናልባት እንደው ከተገረፈ መቼስ ሲሰቀል አይሉም ብሎ ያድኖ ብሎ ነው ያስገረፈው ጭራሽ ስቀለው አሉ ማለት ነው እና እንዲዋረድላቸው አው በእነሱ ቤት እኮ አሁን እግዚአብሔር ሳይሆን እግዚአብሔር ነኝ ብሏል ነው እኮ ለነሱ ገባህ አይደል ለነሱ አንድ ተራ ግለሰብ ሎቱ ሰባት ግን እግዚአብሔር ነኝ እንዴት ይላል ከውስጧ ደግሞ ፖለቲክስ አለች ጥቅማችን ተነካለች የራሷ ኮምፕሌክሲቲ አለች ስለዚህ እንዲዋረድላቸው በመጨረሻው የተዋረደ ሞት እንዲሞትላቸው ስለሚፈለግም ጭምር የዛ ሁሉ ፋክተር ውጤት እርቃኑን አውሎታል ጌታ የኛን እርቃን ይሸፍን ዘንድ ሆኖ በዛ ተሰቀለ በዚህ ቱፊታዊ ታሪክ መነሻነትም ደግሞ እንደዚህ መሳለም የጀመረው ከዮሐንስ በኋላ ሆነ እንጂ ጌታ እርቃኑን የተሰቀለው እንደኛ አስተምሩ ጉልበታቸው እንደዚህ እየተመታ አይ ቲንክ ሰንበት እንዳይገባ ነው መሰለኝ እንዳይገባባቸው ነው መሰለኝ ቶሎ ገለው ያወርዷቸው የመጨረሻ ነገርና ጉልበት እንደዛ መሆኑ ነፍስ ያጠፋ ነበር ነው ቀርቶ ቀደም እንደ በህክምና መነጽር ስታየው እንትን ነው ማለት ተረዳዋል እንዳልከው ቀደም ያሳቀኝ የምር ያስጠይቃል እኮ ጭንን ጉልበትንና ነፍስ ምን አገናኘው ነው ስንት ነገር ይያለ ስንት ነፍስ የሚያጠፋያል ነውና ያው እንዳልኩ አሁን የተሰቀለ ሰው አስፊክሲያ ነው የሚገል ማለት ትንፋሽ ማጠርና ይሄ የደም አሲዲቲ ነው የሚገልና ትንፋሽ መቋረጥ ነው አይደለ ሞት ማለት ስሎው ዴዝ ነው ያለው መስቀል ላይ ያለ ሰው አጌንስት ችንካር ፑሽ ያደረገ አየር ያስገባ ያስወጣ ነው የሚቀጥለው ያ ደግሞ ሳይቀጥል ሲቀር እንዳልኩ ካርቦኒክ አሲዲቲው ደምህን እየበከለው የተዘበራረቀ ልብ ምቱ ወደ ፌለር ቀይሮ ቀስ ብሎ ነው የሚገል ምናልባት ውለህም አድረህም ሁለተኛ ቀን ሊሆን ይችላል አሁን እነሱ ሰንበታቸው 11 ሰዓት ነው የሚገባው የብራያን ቀን አቆጣጠር ከ11 ሰዓት በኋላ ነው ነገን የሚያስገባው እኛ የነሱ ባህል ተጽኖም ስላለን ያው ሰርክ ጸሎትም ሲደርስ የነገው ነው የሚደርሰው 11 ሰዓት ላይ ተቆል 11 ሰዓት ላይ ቅዳሜ ሊገባ ነው ሰንበታቸው ሊገባ ነው በሰንበት ደግሞ አስክሬን መንካት እነኚ የሞተን ሰው ትሪት ማድረግ አይቻልም ቶሎ መገላገል ፈልገዋል ሶ ምንድነው ማድረግ ያለባቸው እዚህ ጋር ጭንህን ጉልበት ሲሰበር መግፋታችን ፑሽ ማድረጋችን ኦኬ ስለዚህ ይሄን በአስፊክሲያ ምትሞተው በትንፋሽ ማጠር በዲስትረስ የሚሞተው ሞት ያጣድፈዋል ማለት ነው ምንም ማድረግ አይችልም በቃ ኢንሄልድ ስቴት ላይ ነው የሚሆነው አያስወጣም አየር በደቂቃዎች ውስጥ ሞቱን ያፋጥነዋል ያቺ ቴክኒክ ያው እንግዲህ የዘመናት የመግደል ልማዳቸው ፈቅዶላቸዋል ይሄንን እንዲያውቁ ግን በሚገርም ሁኔታ ትንቢቱ ይፈጸም ዘንድ ነው ኦሪት ዘጸአት ምዕራፍ 12 ላይ ይትስብሩ አጽሙን ከሷ አትስበሩ አጥንቱን ካትስበሩ ይሄ የፋሲካው በግ ስርዓት ላይ የሚገርምህ ቅቅሉን አትብሉ ዝግኑን ቅቅሉን አትብሉ ጥብሱን ብሉ ማለት ጥብስ ማለት እሳት የነካው አይደል እሳተ መለኮት የተዋሃደውን ስጋ ነው የምንቀበለው በሉ ቅቅል የፈራረሰ ነው የመቃብር ውስጥ መበስበስ አገኘው አትበሉ እያንዳንዱ ቅኔ ነው የተነገረው ሁሉ አጥንቱን ከሷ አትስበሩ ይላል የበጉን በኋላ ጌታችን አጥንቱ አለመሰበሩ ምሳሌ አጥንት የመለኮት ምሳሌ በመለኮቱ ህጸጽ አለበት አትበሉ እንዳሪውስ በመለኮቱ ፍጡር በመለኮቱ አትበሉ ሎቱ ስባት ነው አጥንት ሜታፎሪካል እንትንም አለው ከበጓጋ የተያዘ ኦሪት ዘጸአት ላይ የተባለው መፈጸም አለበት ጌታ ደግሞ ኦሬዲ ሞቷል ያው ፖሲብል ኮዝ ኦፍ ዴስ እንዳልኩ ሃርት ፌለር ሃይፖቮሊሚክ ሾክ ብዙ ሜዲካሊ ኤክስፕሌን የምታረጋው ነገር አለ ደክሟል ተገርፏል ስለዚህ ሱሱ ሁሉ ስላለ ቀድሞ ሞቶ ስላገኙት ቼክ ለማድረግ ለንጊኖስ ያው ያደረገውን አደረገ እና አጥንት መስበር ይሄ ጉልበት መስበር ከዛ ጋር የተያዘ ነገር አይኑ በርቷል የሚባለው ሰው ማለት ነው እሱ ለንጊኖስ አይኑ በራ በኋላ ሰማት ሆነ እንደውም አመነ በዛ እንጂ መቶ አለቃው አምኗል ለንጊኖስ አምኗል የሚገርም
ድንቅ እኮ ነው የህማማቱ ነገር በእውነት ይሄ ሰው ጻድቅ ነበር አለ አሰቅሎ አስገድሎ መጨረሻ ላይ ያወራውን ለወዳጆቹ ይቅር ማለቱን አይቶ መቶ አለቃው አሰቀው እንደ ጲላጦስ እንኳን አምኗል እንደ ሞተው እና ይገርማል ጌታ ደግሞ በስውር የሚስባቸዋል እዚህ ጋር ካገኘ የተሰቀለውን በዲ እዚህ ጋር የወጋውን እዚህ ጋር ያሰቀለውን እዛ ራሱን ጲላጦስን ስቡ እና በዚህ ህማማቱ ሲን ራሱ ስቦ ያዳናቸው ብዙ ናቸው እና ያ አይኑ ይበራል ለለንጊኖስ ሞቱን ለማረጋገጥ ወጋው ማለት ነው እዚህ ላይ ሁለት ጥያቄ ጨምረን እንጨርሳለን እንግዲህ ይሄ ሁሉ የተኮነው ይሄ ሁሉ ነገር የተፈጸመው ስለ ሰው ልጅ ድህነት ነው ካለን ለሰው ልጅ ድህነት ይሄ ሁሉ ክብር የሚገባው ከሆነ ተከብረናል ይሄ በዚህ ሁሉ መስዋዕትነትና ቤተክርስቲያን ሁሉ ጊዜ ወደዚህ ህማም ውጤት ወደ ሆነው ወደ ሚስጥረ ቁርባን ታስጠጋናለች ራሱ ክርስቶስም የሰራው ሥርዓት ስለሆነ ማለት ነው በቁርባን ላይ በቅዱስ ቁርባኑ ላይ እጅግ የበዛ ፍርሃት በቅዳሴው ላይ ይተረካል እንዴት ክቡር እንደሆነ እንዴት የሚያስፈራ ነገር እንደሆነ ያለ እምነት የተቀበሉት ምን እንደሆኑ በእምነት የተቀበሉት እንዴት እንደተቀማቸው ይተርካል በተቃራኒው ደግሞ የተሰራው ለባለ ኃጢያተኞች ነው መድኃኒቱ የተሰራው ለኛ ነው የሚል ሐሳብ አለ እዚህ ጋር በመንሰማው ፍርሃትና እዚህ ጋር መቅረብ ባለብን ስነ ልቦና መሐሉ ምንድነው መሐሉ እንግዲህ መሐረን ይያሉ መቀበል ኦኬ መሐሉ እሱን አኮ በከማ አበሳነ እንደ በደላችን ሳይሆን እንደ ቸርነት ይያሉ መቀበሉ ኃጢያትን መቀበሉ ነው መሐሉ ለኔ ሁለቱንም ነገር ላንሳል ለምሳሌ የጌታ ስጋና ደም መለኮት የተዋደው ስጋና ደም ክቡር አይደለ ክቡር ንጹህ የሆነ ከዚህ ስጋው ደግሞ ይቀበል ንጹህ ያልሆነ ይቀበል ለሰይጣንና ለሰራዊቱ ተዘጋጀው ዘላለም እሳት እንዳይሄድ እጄን ከአፋዊ ድፍ ንጹህ እንዳደረኩኝ ከሁላችሁ ኃጢያት ንጹህ ነኝ ኃጢያታችሁ በራሱ ይመለሳል በድፍረት ከቀረባችሁ ይላሉ ካህኑ እጃቸውን ይታጠባሉ በዛ ጊዜ ታላቅ ፍርሃት ያድርበታል ሰው ለመቀበል ቅዱስ ጳውሎስም በአንደኛ ቆሮንቶስ መልእክቱ ይሄንን ተናግሮታል የስጋው ደግሞ እዳ አለበት አንድ ሰው በድፍረት ከተቀበለ ቅዳሴ ጊዜ ላይ እዚህ ጋር መጽሐፍህ ላይ ምን ይላል ነፍስና ስጋን የሚያነጻ የሚያድን የጌታችን ኢየሱስ ክርስቶስ ስጋና ደም ይህ ነው ብሎ ያቀብል ህድረት ነው እንጂ ስጋ አምላክ አልሆነም የሚሉ መናፍቃን አሉና የጌታችን ስጋ ደም በማለት አረጋገጠ ሩቅ ብእሲ ወይም ስጋ ቢሉት ይተኩሳል ደዌ ይሆናል የሩቅ ብእሲ ደም ነው ብሎ ቢጠጡት ይመራል ህይወት አይሆንም ማለት ለህይወት ሄደክ ይሄንን በጣም አስፈሪ ነው በዚህ ፍርሃትና እንደ አንድ አማኝ መቅረብ አለብክ ላንተ ነው ይሄ የተከፈለው በሚለው መሃል አንደኛው በጣም ጥሩ መልስ ማረኝ ይያሉ መጠጋት ከኛም ማስተምህሮ ከኛ ስለ ከቤተ ክርስቲያኒቱ አውደ ምሕረት ላይ ከሚቆሙት ሰዎች አስተምህሮስ ቁርባን ላይ ምንድነው መደረግ ያለበት መሐሉን ምእመን እንዴት ያገኘው አንዳንዱ ከቆረብክ በኋላ እንደሞትክ ነው የሚቆጥረው ዓለም በቃይ ነው ለወጣት አይሆንም ነው አይደለም ምክሩ ሐሳቡ ሁላችንም መንፈራው ትልቁ ነገርም እሱ ነው ማክበራችን ጥሩ ነው ግን ደግሞ በዛው ለኃጢያታችንም ላይሰንስ እየሰጠን ነው አይደለም ትንሽ ጊዜ እንትልበልና አንደኛ አይነት ነገር ሊሆንም ይችላልና በዚህ ክቡር በሆነው በዚህ ፍርሃት ውስጥና በሰው ልብ መቅረብ ውስጥ ያለችውን መሐል እንዴት እናስተካክላት እንደ አንድ መምህር ያው እንዲ እንደ መምህር እንደ ሊቃውንት የቤተክርስቲያን ትልቅ ስራ መሆን አለበት ወደ ቅዱስ ቁርባን ሰውን ማብቃት ነው በርግጥ እንዳልኩ የጀመርኩልህን ነገር ለመጨረስ በታላቅ አክብሮት ፍርሃት out of respect ማለት ነው ከተከፈለልን ዋጋ አንፃር ራሱ መለኮት የተዋህደው ከመሆኑም አንፃር ለሥርዓቱ ለስጋው ደግሞ ካለን ክብር አንፃር ከመቀበላችንም በፊት ስንቀበልም ከተቀበልንም በኋላ ያሉ ህግጋት አሉ ለምሳሌ የቆረበ ሰው ማድረግ የሌለበት ነገር ስለ ክብረ ቁርባን አለ ያው ይሄንን ታቀዋል አንዳንድ ጊዜ ግን በጣም ነገሮች ኤክስትሪም ተለጥጠው ሰውን ከቁርባን እንዲርቅ እንዲፈራው እንዳያገኘው የሚያደርግ ነገር አለ ለምሳሌ ብዙ ጊዜ አሁን ለወጣት አይሆንም ያልከው ማለት ወጣት ቅዱስ ቁርባንን ለምን ይቀበላል
መቀበል የለበትም የሚሉ አይነት አመለካከቶች አሉ። እነኚህ ነገሮች በትምህርት ነው ማረቅ። እንደዚህ አይባልም ማለት በየትኛው ሜድሜ ክልል አሁንኛ ወይ ህፃናት እያላችሁ ነው ምን ቆርበው እናት አባቶቻችን ያቆረቡን ወይ ደግሞ የመጨረሻ የእድሜ ምዕራፍ ላይ ነው ቆራቢ ነው የምትባለው እንጂ ወጣትነቱን በቃ በጋራ ስምምነት አይ በቃ ቁርባን በጣም ከባድ ስለሆነ ተብሏል። ከአክብሮት ጋር ከተአምኖ ሀጣው ጋር ከሚገባ ዝግጅት ጋር ከንስሐ ጋር ከመጸጸት ጋር መቅረብ ቅዳሴው የሚለው እኮ እሱ ነው። ለምሳሌ አሁን ቅዱሳት ለቅዱሳን ይባላል። ልክ ሰግደህ የመጨረሻው እንትን ብለህ ቅዱሳት ቅዱስ የሆነው ስጋው ደሙ ለቅዱሳን ነው ቅዱሳት ለቅዱሳን ሲባል እኛ ምንድነው የምንለው? አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ መንፈስ ቅዱስ ምን ማለት ነው? እንደኛማ በየትኛው ቅዱስናችን በየትኛው ንጽህናችን አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱሳንስ እነኚህ ሶስቱ ናቸው። እኛማ እንደ በደላችን ሳይሆን እንደ ቸርነት እንደዛ ነው የሚለው እኮ አይደል? እንደውም የቀኝ በኩል ወንበዴውን ይዘን ተዘከረን እግዚኦ በውስተ መንግስት ከነው የምንለው ዋኮ በከመ አበሳነ አይደል? በከመ ምህረትከ እንደ ምህረት ነው እንጂ እንደ ቸርነት አይሁን እያለን ኃጢአታችንን እናምናለን፣ የማይገባን እንደሆነ እናምናለን ለመቀበል። ግን ደግሞ ቸርነትህና ምህረትህ ይሄንን ፈቅዳልናለችና በፍርሃት እንቀበላለን። ስለዚህ ባላንሱ ይሄ ነው እንብል። ትቀርባለህ 18 ሰዓት መጾም ይኖርብሃል። ወጣት ከሆንክ ተአምኖ ሀጣው ንስሐ የንስሐ መደምደሚያ ነው። የክርስቶስ ደም ከኃጢአታችን ሁሉ ያነጻናል ነው የሚለው ዮሐንስ። ስለዚህ አንተ ንስሐ ስትገባ ራሱ ቁርባን አለ። ያለ ቁርባን ንስሐ የለም። ልክ አሁን ልብስን ፈትገህ ሳታለቀልቅ እንደማስጣት ነው ያለ ቁርባን ንስሐ ማለት ነው። ስለዚህ ንስሐ ገብተህ ተዘጋጅተህ የሚገባህን ያክብሮት ነገር አድርገህ ለሙሴም ሲገለጥ እግዚአብሔር እኮ በሲና ተራራ ለ3 ቀን ቀድሳቸው ልብሳቸውን የሚጣቡ ራሳቸውን ይታጠቡ እና የጌታን ድምጽ በሰሙ ጊዜ ፈሩ። እግዚአብሔር አይናገረን አንተ ተናገረን ሙሴ ነው ያሉት። ስለዚህ ይሄ ከፍርሃትና ከሪስፔክት የሚመነጨ ነገር ግን እንዳትቀርብና እንዳትቆም አያረጋም። የምትችለውን ዝግጅት ማድረግ ነገ እኮ ቆርበህ ንስሐ ገብተህ እንደምትበድል እኮ ይታወቃል። ግን ለዛሬ ለአሁን ነገር መድኃኒዓለም ያውቃል ትቼዋለሁ ተጸጽቻለሁ ማለትህን ነው እግዚአብሔር የሚያየው። እና እዛች ጋር ያለችውንም ፍርሃት መለጠጥ እዚህ ጋር ያለውንም ደግሞ በድፍረት መያዝ ሳይሆን እግዚአብሔር እንደፈቀደልህ በአመት ጥቂት ጊዜያት በቁርባን ተወሰነ እንትን ብትል ጥሩ ነው። እንደው ምክንያቱም ህይወት ነው አንዴ ከዘላለም ህይወት እንዴት ተሻሻለ? የፈለገ ቢሆን አንድ ባለቀኔው እንዳሉት ነው በቃ ማለት እንደው ብታጣ ስጋው ደሙን ስለተቀበልክ እንዳትኮነን የምትሆንበት ነገር ራሱ ይመቻቻል። ስጋህን በልቼ ደምህን ጠጥቼ ሲኦል ብታወርደኝ አብረን እንወርዳለን እኔ ምን ቸገረኝ ያሉት ማለት ነው። ይሄን እኮ ነው እኔ በእርሱ አድራለሁ እሱ በእኔ ያድራል ብሏል ጌታ። ስለዚህ ባለ ዕዳ የምትሆነው ሳታምን ኑፋቄ ቅድም ያነበብኩ የቅዳሴ ጊዜ በነገራችን ላይ እንትን ነው ለማለት ተፈለገው የሩቅ ብእሲ ደም ነው ብሎ እንዳይቀር። ሩቅ ብእሲ ማለት የተራይ ፍጡር የኔ ደም ለምሳሌ አንተን በሽታ ነው የሚሆነው አይደል? ኢንኮምፓቲቢሊቲ ምናምን ይፈጥራል። ስለዚህ የሩቅ ብእሲ ደም አይደል ህይወት መድኃኒት የሆነ መለኮት የተዋሃደው ደም ነው ብሎ ይቀበል። ይተኩሳል ማለት በሽታ ይሆናል፣ ጤና አይሆንም፣ ደዌ ይሆናል። ስለዚህ የተዋሃደው መለኮት የተዋሃደው ነፍስ የተለየው የጌታዬን ኢየሱስ ክርስቶስን ደም ነው የምቀበለው። ህይወት መድኃኒት የሆነውን ደም ነው የምቀበለው። በኃጢአት የወደኩትን ይቆሸሽኩትን የሚያነጻ ነው። ግን ይሄንን ለመቀበል እኔ ማን ነኝ? በእርሱ ምህረት ነው እንጂ እያለን እሱንም እየመሰከረን ስለሆነ ካህኑ የሚሉት በድፍረት በማን አለብኝነት ዝግጅት ሳያደርጉ ሳይጾሙ በተገቢው መንገድ ራስን ሳያነጹ መቅረብ እንደ ይሁዳ ማለት ይሁዳም እኮ ቆርቧል አይደል? ሰይጣን በልቡ ገባ እኮ ነው ሲቆርብ። እንደው ለምሳሌ አሁን አንተ ጤናማ የሆነ ምግብ ስትበላ ሆድ ውስጥ ችግር ካለው የጨጓራ ኬስ ካለብህ ጤናማው ምግብ ላንተ በሽታ ነው የሚሆነው፣ አግራቤት ነው የሚያደርገው። ይሁዳ በውስጡ ቂም፣ ክህደት ጌታን ሸጦ ጨርሶ መጥቶ ቁጭ ብሎ ለቁርባን ያደረገው ነገር ለመቅሰፍት ሆነበት ማለት ነው። እንዲህ ባለ መንገድ እንዳትዳፈሩት ለማለት ነው እንጂ እንደው ከነጭራሹ አትምጡ አይደለም። አራ ያስፈራሩናል እንደሚል እኮ እንደዚህ የካህኑን እንደዛ ነገር አራ በስማ ምናምን ይላል። እንደዛ ባላንስ መፍጠር ያለበት አንተ ነህ። ስለዚህ መሐሉ ይሄ ነው ማለት ነው። የሞተው የተንገላታው ኢየሱስ ክርስቶስ በመቃብር 3 ቀን ቆየ። ከዛም በገዛ ስልጣኑ ተነሳ።
ዕብራውያን 1:2 ላይ ነው ያገኘሁት። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ ዘመን በዚህ ዘመን መጨረሻ ለኛ ምን አለ ተናገረን ለኛ ተናገረ። ሁሉን ወራሽ ባደረገው የሚለው ሐሳብ አብ ያለው ወልድ የሌለው የሚወርሰው ነገር ምንድነው?